ኧረ በአላህ ድምፅ አይሰማኝም ልጆች። እሺ ከዚህ በኋላ ያ አዩሃ ጀዛኩሙላህ ኸይረን ልጆች ይኸውላችሁ ኮፒ ሊንክ አድርጉ። እሺ እስኪ ምናልባት ከከፈተ አያሳየኝም። ደስ ላይ ሰው ጀዛኩሙላህ ኸይረን ያ ጀማ እዚህ ጅም ቤት መግባት አምሮኛል። ወላሂ ልጠይቃቸው ነበረ፣ ዝግ ነው። ይሄ ጅም ቤት ይታያቸው يا سلام إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. ብዙ ጥያቄ እንጠይቅ። እሺ ይቻላል። እንትን የሆነ ሐዲስ አለና እናት ሐዋ የተፈጠረችው ከአደም ከጎኑ አጥንት ነው ምናምን ነገር የሚለው ካፊሮች እዛ አንስተው ጠማማ ናት ምናምን ማለት ነው የሚል ነገር ሲያወሩ ሰምቻለሁ። እና እስኪ ስለሱ ሐዲስ ትንሽ ወፊሃ አውጁን ምናምን የምትለው አፓርት ጠማማ ነች አላሉም ነብዩ ሰለላሁ ዐለይሂ ወሰለም። ጣመም ካለው የስጋ ክፍል ተፈጠረች አሉ እንጂ። እንዳውም ያ ሐዲስ ነብያችን ሰለላሁ ዐለይሂ ወሰለም ሴቶችን ሰውየው ባል ሚስቱን በፍቅር ረጋ ለስለስ አድርጎ መያዝ እንዳለበት የገለጹበት ምሳሌ ነው። ያንን ጣመም ያለ ስጋ ብለው እንደ ምሳሌ ተናገሩ። ቀጥ አድርገዋለህ ካልክ ተሰብረዋለህ አሉ። ገብቶሃል አይደል? ባለበት ሁኔታ ሆኖ ለስለስ አድርገህ በፍቅር ሚስትህን መያዝ እንዳለበት እየተናገሩ ነው። በሌላ ሐዲስ ላይ ፈተውታል ራሳቸው። ሪፍቀን ቢልቀዋሪር አሉ። አደራ በብርሌዎች ላይ ስለ ብርሌዎች አደራ ነው። ብርሌ በሚል ገለጿት። ብርሌ ታውቃላችሁ? ብርሌ በጣም ተሰባሪ የሆነ በጣም ስስ የሆነ እቃ ነው አይደለ? ልክ በዚያ ላይ የገለጿቸው ሴቶችን ባል ለስለስ አድርጎ መያዝ እንዳለበት የገለጹበት ምሳሌ ነው። ያ ነው ወያኩ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጓደኛዬ አንድ ጥያቄ ነበረውና እሺ እኔ መመለስ ስለከበደኝ እንድትመልስለት ነበር። አይሽ እንትን ነበርና የአብርሃም ዘሮች ማለት ነው ይስሐቅና እስማኤል ነበሩና ፕሮሚስድ የተገባለት ይስሐቅ ይመስለኛል እና ቁርአን ላይም ስቴት ተደርጓል ያ ነገር እና ፕሮሚሱ ደግሞ በይስሐቅ በኩል ነበር መፈጸም የነበረበት። እንዴት በእስማኤል በኩል ተፈጸመ ነው ጥያቄ። በይስሐቅም በእስማኤልም ነው አምላክ አላህ ሱብሓነሁ ወተዓላ። ግን በአብርሃምንም አንዴ ልመልስልህ፣ በሁለቱም ነው ወባረክና ዐለይሂ ወዐላ ኢስሐቅ ይላል። በአብርሃም ላይ ባረኩኝ በኢስሐቅም ላይ ባረኩኝ እያለ አላህ ይናገራል። ገብተዋል። ሁለቱም የተባረኩ ናቸው። እስማኤልንም ልክ እንዲሁ ወዐሂድና ኢላ ኢብራሂም ወእስማኤል ይላል። ወደ አብርሃምና ወደ እስማኤልም ቃል ኪዳንን ያዝኩኝ እያለ ይናገራል። እኛ ጋር ሁለቱም የተባረኩና የተመረጡ ናቸው። የባሪያ ልጅ ብሎ ሂሳብ የለም። አምላክ አላህ ሱብሓነሁ ወተዓላ ከሁሉም መልእክተኛና ነብያትን ልኳል። አብርሃምን ስለ ልጁ ሰምቶታል። ስለ ኢስሐቅም ስለ እስማኤልም ሰምቶታል። ስለዚህ ከእኛ ዘንድ እነዚህ ሁሉም የተባረኩ ናቸው። አምላክ አላህ ሱብሓነሁ ወተዓላ ሁለቱንም ነው የባረከለት፣ ሁለቱንም መርጦለታል። ያ ነው። ግን የሆነ ቦታ ላይ እንዳየሁት ከሆነ ለይስሐቅ የተለየ ቦታ ይሰጣል ቁርአን። ለምሳሌ ቦታውን በትክክል አላስታውሰውም፣ ግን የለም ሐሳቡን ነገር ትንሽ የተለየ ነገር እንዳለው ሞር ከእስማኤል ይልቅ ቃል የገባው ለሱ እንደሆነ ይናገራል። እንደዛ የሚል የለም። በእንትን ሁለቱንም ባረኳቸው። እስሐቅንም የተባረከ ነው ብሎ
እሱም አለ ግን የተወሰነ ነገር ደግሞ ለሱ የሚያደላ ቦታ አንብቤያለሁ። ልነግርህ እችላለሁ ትንሽ ደቂቃ ከሰጠኝ። ችግር የለውም። እሺ ይዘህ ነው። እንዳውም እስማኤል ይበልጣል እናወዳደር ከተባለ እስማኤል ታላቁን ቤት አብርሃም ከእስማኤል ጋር ነው እንዲሰራ የታዘዘው። ወደ አብርሃምና ወደ እስማኤልም ቃል ኪዳንን ያዝኩኝ እያለ አላህ እና እኛ በዚህ የምናበላልጥባቸው አይደለም። እንዳልኩህ መጀመሪያ ላይ ሁለቱንም አላህ መርጧቸዋል፣ ባርኳቸዋል። እንቁጠር ከተባለ ግን የአምላክን ትእዛዝ እንትን በማለት ላይ እስማኤል በጣም ላቅ ያሉ ስራዎች አሉት። ከእርሱ ዘር ነው ታላቁና የዓለሙ መሪ የተገኘው ነቢዩ ሰለላሁ ዐለይሂ ወሰለም إن الله اصطفى إبراهيم واصطفى إسماعيل من إبراهيم واصطفاني من إسماعيل አሉ። አላህ አብርሃምን መረጠ፣ ከአብርሃምም ኢስማኤልን መረጠ፣ ከኢስማኤልም እኔን መረጠኝ አሉ። وباركنا عليه وعلى إسحاق ومن ذريتهما محسن وظالم لنفسه مبين والله لازم ተአምር ነው የሆነብኝ። እዚህ ያለህን ዱባይ 72 ኪሎ ነበርኩኝ። ልክ ኢትዮጵያ ሄጄ ከ15 ቀን ምናምን በኋላ አየዋለሁ 83 ገብቻለሁ። ላ ሐውለ ወላ ቁወተ ኢላ ቢላህ። በጣም ነበር እዛ የወፈርኩት። እሺ ወገናችን ገብታለች የሚል እያየሁ ነው። ገስት ላይ ማን እንዳለ ያሳየኝም። ክርስቲያን ሰው ካለ መጠየቅ ይችላል። ሁሱ አሰላሙ አለይኩም። ሁሱ አንዴ ክርስቲያን ካሉ እናስቀድማቸው። ወአለይኩም ሰላም። ገስት ላይ እኔ አይታየኝም። አይ ትንሽ ነች፣ ትንሽ ጥያቄ ነች። ይቅርታ። አይሽ ሱረቱ በቀራ ላይ ከ247 እስከ 248 እያነበብክ ትርጉሙን እስኪ ያስረዳኝ አንዴ እባክህ። እሺ ቁርአን አላስኩም። አንድ ፊደል አንብበልኝ። ሶስት ፊደል። እሺ ስለ ታቦት የሚናገር ነው። ሄሎ አለ? አዎ አለሁኝ። አይሰማህም እንዴ? እሺ አንድ 3 ፊደል አንብብልኝ። አይሰማኝም። እሺ ሊወራሽ መጠየቅ ትችላለሽ። ግቢ መግባት ከፈለግሽ። እየሰማህ? እሺ ልጆች በቃ አንተ ወይ አትውጣ ስትወጣ እንት ወቃለ ለሁም ነብዩሁም ከሚለው በቃ እሱን ነበር ቅዳጃ። وقال لهم نبيهم إن آية ملكه أن يأتيكم التابوت فيه سكينة من ربكم وبقية مما ترك آل موسى وآل هارون تحمله الملائكة إن في ذلك لآية لكم إن كنتم مؤمنين له. وقال لهم نبيهم أنديه على الشولة أن رسولا إن آية ملكه ينقسنا ويشمتوا ملكة أن يأتيكم التابوت ساتل لمت الله شهنا وتبارو ታቦት የአረበኛ ቃል እዚህ ጋር ሳጥን ማለት ነው። እነሱ በምን ወስደውታል? ታቦት ለማለት ነው ብላ ታቦት አይደለም። ታቦት ማለት ሳጥን ማለት ነው እኮ። በጣም አሪፍ እኮ። ሳጥኑ ፐርፐዙ ምንድነው? አላማው ምንድነው? ሳጥኑ እኮ ላስረዳህ ነው። አላማው ከላይ ተገልጿል። ነብዩም አላቸው ሲል ጊዜ ምንድነው? ማን ነው ነብዩ? ስለምንድነው የሚያወራው ወደሚለው ስንመጣ ጊዜ በዚያን ጊዜ በእስራኤላውያኖች መካከል የተላከ አንድ መልእክተኛና ነብይ ነበር። ያም ነብይ በጊዜው ለነበሩ ሰዎች አንድ መሪ እንዲመርጥላቸው ይታዘዛል። ይመረጣል። ያ መሪ ከመካከላቸው ይታል አይደል? ጂሃድ እንዲያደርጉ ታዘዙ እስራኤላውያኖች። ለዚያ ደግሞ መሪ ያስፈልጋቸዋል አይደል? ያ ንጉስ ወይንም መሪ ተመረጠላቸው። ይሄ ንጉስ ከአምላክ ዘንድ ለመመረጡ ምልክትን እንሻለን አሉ። ይባል ምልክትን እንሻለን። እርሱ ከአምላክ ዘንድ መመረጡን እንድናምን ዘንድ ከአምላክ ዘንድ የሆነ ምልክት ተአምር እንሻለን አሉ። የእስራኤል ህዝቦች ናቸው እንደዛ አሉት? አዎ እስራኤላውያን ህዝቦች ናቸው። አይ በመካከላቸው አላህ Subhanahu Wa Ta'ala ነብይ አስነስቶላቸዋል። ፈሲሮች እንደሚሉት ይقال انه النبي
ሳሙኤል ወይንም ሳሙኤል የሚባል ነቢይ በጊዜያቸው ተልኮላቸው ነበር። ከዚያ በኋላ ያ ነቢይ መረጠላቸው ጣሉት የሚባለው ተመረጠላቸው። ፈለማ ፈሰለ ጣሉት ቢልጁድ ቃለ ኢነ አላህ ሙብተሊኩም ቢነሃር ፈመን ሸሪበ ሚንሁ ፈለይሰ ሚኒ ወመን ለም የጥዐምሁ ፈኢነሁ ሚኒ ኢላ መን እግተረፈ ጉርፈተን ቢየዲህ ፈሸሪቡ ሚንሁ ኢላ እያለ ታሪኩ ይናገራል እዚያው ላይ። እና ያ ንጉሥ ለመመረጡ ምልክት እንሻለን ባሉ ጊዜ የመመረጡ ምልክት ብሎ ጀመረላቸው። አሁን ቅድም የጠየቀው አንቀጽ ማለት ነው። እሱ ይህ ንጉሥ በመካከላቸው ይህ ሰውዬ ለእናንተ ከአላህ ዘንድ መሪ ተደርጎ ለመመረጡ ምልክቱ አየእትየኩም ታቡት ሳጥን ሊመጣላችሁ ነው ተባሉ። ያ ፊህ ሰኪነቱ ምን ረቢኩም በእርሱ ውስጥ ከጌታችሁ ከአላህ የሆነ መርጋትን ሲኖር ወበቅየቱን ቅሪትን ሲኖር እንዲሁ በውስጡ ማለት ነው። ሚማ ተረከ አሉ ሙሳ ወአሉ ሃሩን የሙሳና የሃሩን ቤተሰቦች ጥለውት ከሄዱት ቅሪት በውስጡ መገኘቱ ተብሎ ተነገራቸው። እንዴት ይመጣል ያ ታዲያ ይሄ ሳጥን? ተሕሚሉሁ ልመላኢካ መላእክቶች ተሸክመውት ያመጡላቸዋል፣ ከፊታቸውም ሲቀመጥ ታዩታላችሁ ብሎ ቀድሞ ነገራቸው። ገብቶሃል አይደለ? የዛኔ ይህ ንጉሥ ለእናንተ ከአላህ ዘንድ ለመመረጡ ምልክት ነው አላቸው። ያንን ሳጥን መላእክቶች አመጡና ተሸክመው ከፊታቸው ቁጭ አደረጉት። ከአላህ ዘንድ ለመመረጡ አመኑህን ማለት ነው። ገብቶሃል አይደለ? በዛ ያለቀለት ጉዳይ ነው። ይሄን ታቦት ነው ብለው እስካሁን ድረስ ሳረች ይሄን ክርስትና ለሚገኘው ለታቦቱ ማስረጃ አድርገው ታቦት በቁርአን ውስጥ አለ ብለው ይሄ ሊያመጡ ይችላሉ። ስለዚህ አይደለም የነብያቶች ተአምር በጊዜው ላለ ህዝብ ብቻ የሚታይ ወደ ነገር ነው። እዛኔ ሆነ ያልቃል። ወጣል ከዚያ በኋላ ያገለግላል ወይ? ላ በፍጹም እንዲያገለግል አይሆንም። ያለቀለት ጉዳይ ነው። ተአምሩ ብቸኛው የቀረለት ነብዩ ሰለላሁ ዐለይሂ ወሰለም ብቻ ናቸው። የእርሳቸው ተአምር المعجزة الخالدة وهو القرآن العظيم ታላቁ ቁርአን የማይበረስ የማይቀነስ የማይደንስ የማይጨመር ብቸኛው ተአምራዊ መጽሐፍ የእርሳቸው መጽሐፍ ለዘላለም የሚጸናው ተአምር እርሱ ብቻ ነው። የሌላው ነብያት ተአምር በጊዜያቸው ለነበሩ ህዝቦች ብቻ የሚያገለግል ነው። ልክ ለዒሳ የዒሳ ተአምር አሁን እንደማይቀጥል በጊዜው የዒሳ ተአምር ይሰራበት ነበር፣ አለቀ። ልክ እንዲሁ የሙሳን ብትር ከዚያ በኋላ ሰውየው አንስቶ ባህር ልምታበት ቢል አይከፍልለትም፣ ምንም መስራት አይችልም። ለዚያ ለነብይ በጊዜ የተሰጠ ነው። አሁንም ያ ንጉሱ ከአምላክ ዘንድ ለመመረጡ ምልክት እንዲያዩ ብቻ ነበር። አዩ፣ አለቀ ጉዳይ። ያ ንጉሱ ማን ነው? ሁሱ ንጉሱ ማን ነው? ቆይ ነብይ ነው ወይስ? ላ ነብይ አይደለም። ነብዩ አላቸው እያለ ነው። ይህ ንጉስ በእናንተ መካከል ለመመረጡ ይላቸዋል። ንጉሱ ከመካከላቸው የሆነ አንድ ንጉስ ብቻ እንጂ ነብይ መሆኑ አልተገለጸም። ያ ነገር ግን በዚያን ጊዜ እኮ ነብዩ አላቸው የሚለው ከኋላ በኩል ነብዩ አላቸው የሚለው ነብዩ ማን ነው? ነብዩ ማን ነው? ነብዩ በቁርአን ላይ ስሙ አልተገለጸም። ስማቸው ያልተገለጹ በርካታ ነብያቶች አሉ። ሻሪፍ ነገር ግን ሙፈሲሮች እንደሚሉት ነብዩ ሳሙኤል የሚባል ነው ይላሉ። ይሄ ደግሞ ምን እስራኤልያት ይሄን እኛ ነው ማንንም አይደለም ማንንም። ምክንያቱም በቁርአን ላይ በሐዲስም ላይ ያ ነብዩ አከሌ ነው ተብሎ አልተገለጸም። ወጣል አይደለ? ይሄን በተመለከተ ነብያችን ሰለላሁ ዐለይሂ ወሰለም ላ ተሰድቁ አህለ الكتاب ولا تكذبوهم ብለዋል። እውነትም ውሸትም አትበሉ ብለውናል። እንዲህ አይነቱን አላህ ነው የሚያውቀው ያ ነብይ ስሙ ማን እንደሆነ እኮ ማለት ይሄ ሳጥኑ ለሱለይማን አልነበረም እንዴ? ሳጥኑ ላ አይደለም። ኦኬ፣ ስለዚህ ሌላ ነገር ምንም ነገር የለው። እንደ ምልክት ለንጉሱ እንደ ምልክት ነገር ነው የመጣው ማለት ነው። ሌላ ዓላማ የለው። ምንም ሌላ ዓላማ የለው እኮ ህዝቦችን ሊያሳምን ዘንድ ወይም ደግሞ እሱ ንጉስ ለመሆኑ ካላ ዘንድ እንደተመረጠ ምልክት ያው እንደ ተአምራዊ ነገር ማለት ነው። አዎ ለመመረጡ ምልክት ብቻ ነው። የንግስናውን ምልክት እያላቸው እኮ ነው። እዛ አንቀጽ ላይ ከሆነ የንግስናውን ምልክት ያኔ ለመመረጡ ምልክት ማስረጃ እንዲሆናቸው ከአላህ ዘንድ ለመመረጡ ያንድን ማየት ብቻ ነው። ይመጣላቸዋል ተባሉ፣ መጣለቀ። እሺ ኦኬ፣ በጣም አሪፍ ነው። አመሰግናለሁ። ተመልሻለሁ። እሺ የቅድሙ ልጅ ነው። እሺ ቀጥል። አግኝቼዋለሁና እሺ ሱራህ አሳፋት ላይ 37 እና 112 ላይ ነበር እና ያየሁት። ከዛ ደግሞ ሱራ ሳር ላይ 38 46 ላይ
እሱን እኮ ነው እያነበብኩልህ የነበረው። ኢስሐቅን እንደባረከው አላህ ሳነብ ሱረቱ ሳፋት ላይ ያለው ነው ቅድም ስነግርህ የነበረው። ወባረክና ዐለይሂ ወዐላ ኢስሐቅ ይላል። በእርሱም የሚለው አብርሃምን ነው። ገብቶሃል? በኢስሐቅም ባረኩኝ ያላላ ሱረቱ ሳፋት ላይ ማለት ነው። በእርሱም በኢስሐቅም ባረኩኝ ሲል አብርሃምም ኢስሐቅም ከአምላካችን ከአላህ ዘንድ የተባረኩ መሆናቸውን ይገልጻል። ሱረቱ ሳፋት ላይ ያለው ደግሞ ወዝኩር ኢብራሂመ ወኢስሐቀ ወያዕቁበ ኡሊል አይዲ ወልአብሳር ኢና አኽለስናሁም ቢኻሊሰቲን ዚክረ ዳር ወኢነሁም ዒንደና ለሚነል ሙስጠፈይነል አኽያር ይላል። ሙሐመድ ሆይ በዚህ በመጽሐፍ ውስጥ አብርሃምን፣ ኢስሐቅን፣ ያዕቁብን አውሳ ካለ በኋላ እነርሱ ከአላህ ዘንድ የተመረጡ ምርጦች እንደሆኑ ይገልጻቸዋል። ይሄን ነው ቁርአን ለዓለም ከመጣ እንዴት ነው በአላህ ዘንድ የተመረጡ የሚሆኑት የሚለው ጥያቄ ይፈጥርብኛል። እንዴ ምን አገናኘው? ጥያቄ የተመረጡ ናቸው። ቁርአንም ለዓለም ነው የመጣው። አዎ እኮ ለዓለም ነው የመጣው። ግን እንዴት ለምሳሌ ኢሳ ወደ እስራኤል ሲላክ ለነሱ ተመርጠው ብቻ ነበር የተላከው? አዎ ኢሳ ለእስራኤል ብቻ ነው የተላከው። አዎ ኢሳ ለእስራኤል ብቻ ከተላከ ቁርአን ደግሞ መሐመድን ለዓለም ነው ይዘው የመጣው። እንደዛ ከሆነ እንዴት ነው የተመረጡ ሊሆኑ የሚችሉት ነው በአላህ ዘንድ ለዓለም ከመጣ ማለት ነው? የተመረጡ እነማንን የተመረጡ እንዴት ሊሆኑ የሚችሉ ተደረገ? ነብዩ መሐመድን ነው ወይንስ ሰለላሁ ዐለይሂ ወሰለም ወይንስ እነ ኢስሐቅ? አይ እስራኤላውያን የተመረጡ ናቸው የሚል ነገር አላነበብክልኝም ስለ ኢስሐቅ? አዎ እነዚህ ነብያቶችን እኮ ነው እያለ ያለው። እነዚህ ነብያቶች የተመረጡ ናቸው እያለ እኮ ነው። አብርሃምን መርጦታል፣ ኢስሐቅን መርጦታል፣ ያዕቆብን መርጦታል። ያ ማለት ለነብይነት መርጧቸዋል ማለት ነው። በሌላ ቦታ ላይ አላህ በሱረቱል ሐጅ ላይ ሲናገር አላሁ የስጠፊ ሚነል መላኢከቲ ሩሱለን ወሚነን ናስ ይላል። እኔ አምላካችሁ አላህ ከመላእክትም ከሰዎችም መልእክተኛን እመርጣለሁ አለ። መመረጣቸው ለመልእክተኛነት እንጂ ሌላ አይደለም። መርጧቸዋል አላህ ሱብሓነሁ ወተዓላ መልእክተኛ የሆኑ ዘንድ ነብይ የሆኑ ዘንድ። በሌላ ቦታ ላይ ወየኽሉቁ ማ የሻእ ወየኽታር ይላል። የፈለኩትን እፈጥራለሁ ከፈለኩትም እመርጣለሁ ይላል። ثم اجتباه ربه ይላል ስለ አደም። ከዚያም አደምን መረጥኩት ይላል። ይህ መመረጣቸው ለነብይነት መታጨታቸውን ለመግለጽ ነው። እሺ አንድ ተጨማሪ ጥያቄ። እሺ ኢሳን ወደ እስራኤላውያን ነበር አይደል የላከው? አላህ ማለት ነው። ኢሳን ወደ እስራኤላውያን የላከው። ከዛም መሐመድን ደግሞ በአረብ በኩል ነው የመጣው ለዓለም ነው። በፊት እንዴት ኢሳን ወደ እስራኤላውያን ሊልክ ቻለ አላህ ብዬ ነው ጥያቄ የሚፈጥርብኝ። ይሄ ግልጽ እኮ ነው። ለእስራኤል ሕዝብ ነው የላከው። ለእስራኤል ሕዝብ ነው የላከው። ስለ ለእስራኤል ሕዝብ ብቻ መላኩን ከተስማማን መጽሐፍ ቅዱስም እንደዛ ይለናል። እኔ ያ ነገር ነበር ጥያቄ ፈጠረብኝ። እዛኛውም ላይ አትልም እኮ አሁን ጥያቄው ምንድን ነው? አዎ ለእስራኤላውያን ብቻ እንዴት ሊላክ ይችላል? እና ለዚያ ነው አዎ ለእስራኤላውያን ብቻ ከተላከ በዛ በኩል ስለ እንደ ዓለም መሆኑን ጥያቄ ይፈጥርብናል። ለእስራኤላውያን ብቻ እንዴት ሊላክ ይችላል የሚለው ማለት ነው። ለእስራኤል ነው ኢሳን እንዴት ወደ ለእስራኤል ብቻ ይልክ? ለሌላው ዓለምስ ማን አለው? ጥያቄ ጥሩ ጥያቄ ነው። እሱ ነው ጥያቄ። በጣም ጥሩ። አዎ በየሁሉም ዓለም አላህ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት በሁሉም ዓለም ሲልክ ነበር። ገብተዋል። እስራኤል ላይ ልኮ በሌላም ዓለም ላይ ሌላም ነቢያቶችን ያስነሳል። ይሄም በቁርአን ላይ በርካታ ቦታ ላይ ተናግሯል። ወኢን ሚን ኡመቲን ኢላ ኸላ ፊሃ ነዚር ይላል። አንድም ትውልድ የለም ነቢይ ያለፈበት ቢሆን እንጂ ይላል። የትኛውም ትውልድ ላይ ነቢይ ይላካል። ወለቀድ በዐስና ፊ ኩሊ ኡመቲን ረሱለን ይላል። በእርግጥም ወደ እያንዳንዱ ማህበረሰብ ነቢይ ልኬያለሁኝ ይላል። አየህ ሁሉም ህዝብ ነብይ ተልኮለታል። እዚህ ዒሳን ይልከውና እዛ ሌላ ቦታ ደግሞ ሌሎችን ነብያቶች ያስነሳል። በአንድ ዘመን የተላኩ በርካታ ነብያቶች አሉ። ለምሳሌ አብርሃምን የሆነ ቦታ ልኮት ሎጥን ሌላ ቦታ ልኮት ነበር አይደለ? ይሄን ታውቃለህ? አዎ ልክ እንደዚህ እያደረገ ይልካቸው ነበር። እስራኤል ላይ ያዕቆብ እያስተማረ፣ ግብጽ ላይ ደግሞ ዮሴፍ ተልኮ ነበር። አያችሁ በየሁሉም ዓለም አላህ ሱብሓነሁ ወተዓላ ነብያትን ያስነሳል። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጊዜ እርሳቸውን
ብቻቸውን ለዓለም ላካቸው ወማ አርሰልናከ ኢላ ረሕመተን ሊልዓለሚን አለ። አንተን ደግሞ ለዓለማት ህዝብ ነው የላኩህ አለ። ለዚህ ነው ከሁሉም ነቢያት በላጭ ናቸው የተባለው። ፈضልቱ ዐለ ልአንቢያኢ ሚን ቀብሊ ቢኸምስ ካነት ልአንቢያኡ ሚን ቀብሊ ቱርሰሉ ኢላ ቀውሚሃ ኻሳ ፈአርሰለኒ አላህ ኢለ ናስ ካፋ አሉ። ካለፉት ከቀደሙት ነቢያት በ5 ነገር በለጥኩኝ አሉ። አንደኛው ምንድን ነው? ቀደምት ነቢያት ለህዝቦቻቸው ለወገኖቻቸው ብቻ ይላኩ ነበር፣ እኔ ግን ለዓለማት ህዝብ ተላኩኝ አሉ። አላህ ይህም በቁርአን ላይ ቁል ያ አዩሃ ናስ ኢኒ ረሱሉላህ ኢለይኩም ጀሚዐን ይላል። ሙሐመድ ሆይ ለሰዎች እንዲበላቸው ሰዎች ሆይ አጠቃላይ ለሁላችሁም የተላኩኝ የአላህ መልእክተኛ ነኝ በላቸው አለ። በሌላ ቦታ ላይ ምን ይላል? ወማ አርሰልናከ ኢላ ካፈተን ሊናስ አጠቃላይ ለሰዎች ሁሉ ነው የላኩህ እያለ ይገልጽላቸዋል። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ለዓለማት እዝነት ነው የላኩህ እያለ ይገልጽላቸዋል። እና እንትን ደግሞ ቁርአን ላይ ማለት ነው ቁርአን ላይ ማለት ነው ስለ አብርሃም ፈጣሪ አላህ የተስፋ ቃል ገብቶለታል አይደል? ልጅን እንደሚሰጠው በስተት ማማል ለአብርሃም የተስፋ ቃል ገብቶለታል። ልጅ እንደሚሰጠው ማለት ነው። እሺ አድሚኖች አንድ ጊዜ አዳምጡኝ። አላህና መልእክተኛውን የሚሳደብ ማንኛውም ኮሜንት ካያችሁ ለሰከንድ እንዳይቆይ እሺ፣ ስራችሁን አዳምጡ። አንዴ እኔን ቢሳደብ ማንኛውም ሰው ችግር የለውም፣ የት እንዳታደርጉት። አላህና መልእክተኛውን ሲሳደብ ካያችሁ ወዳው አጥፎ ያን ኮሜንት ላይ እየተሳደበ ነው አላህ እንደዚህ ነው እያለ አንድ ክርስቲያን ዝም ብላችሁ እሺ አዳምጡ። እና አንደኛ እሱን አድርጉ። ሁለተኛ ክርስቲያን ካለ ጥያቄ ያለው ካለ ገስት ላይ እነሱን አስቀድሟቸው፣ እነሱን ገርማቸው አስገቧል። ሌሎቻቸው ሙስሊም ልጆች ክርስቲያን ካለ ገስት ላይ እሱ እንዲጠይቅ አስቀድሟቸው። እንግዳ አክባሪ መሆን። እሺ ጥያቄህን ቀጥል። ጥያቄ ለአብርሃም ቃል ገብቶለታል አይደል? ልጅን እንደሚሰጠው ምን እንደሚሰጠው? ልጅ እንደሚሰጠው ማለት ነው። ያን ቃል ከገባለት ያን ቃል የገባው ለይስሐቅ ነው ወይስ ለእስማኤል ነው የሚለው የኔ ጥያቄ። ሁለቱንም ቃል ገብቶለታል አላህ ሱብሓነሁ ወተዓላ። ወበሸርናሁ ቢጉላሚን ዓሊም ወበሸርናሁ ቢጉላሚን ሐሊም ይላል። አዋቂ ልጅን አበሰርኩት፣ ታጋሽንም ልጅ ቻይል ልጅን አበሰርኩት እያለ ይናገራል። በሁለቱም ተበስሯል። ስለዚህ ከዚህ በፊት ምንም የተነገረ ምንም ነገር የለም ማለት ነው። ማለት ያው አብስሮታል እኮ እያልኩ ሁለቱም። አንድ ጥያቄ በፊት እስማኤል ከአጋር ነው የተወለደው? ከአጋር ነው የተወለደው። እሱ ከመወለዱ በፊት ግን በፈጣሪና በአብርሃም መካከል ቃል ኪዳን ነበረ። አላህ ሱብሓነሁ ወተዓላ ብስራትን የሰጠው በሁለቱም ልጆቹ ነው። ሁለቱንም ለሁለቱም ነው። በሁለቱም በኩል ቃል ገብቶለታል። ሁለቱም ቅድም እንዳልኩ ከዛ በፊት ግን ለአብርሃም ልጅን ሰጣለሁ ብሎ ቃል ተገባለት በኋላ አይደለም አብርሃም ከአጋር ለመውለድ ሄደው? አይደለም። ሁለቱም ሚስቶቹ ናቸው። ኦኬ በእንትን ማለት ምንም ዲፈረንስ የሌለው ባልና ሚስት ነበሩ ማለት ነው። ኦኬ እሱ ነበር ጥያቄ ተመልሶልኛል። መርሐባ። እሱ ጥያቄ አለኝ ነው። እሺ ጥያቄ ምንድን ነው? አመሰግናለሁ። መርሐባ። ሰላም አለይኩም ወራህመቱላሂ ወበረካቱ። በቀድሚያ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው? አለን አልሐምዱሊላህ። አልሐምዱሊላህ። አንዲች ጥያቄ ነበረችኝ ትንሽ ኮንፊውዝድ አድርጋኝ ነበርና
ብታብራራልኝ ደስ ይለኛል። ጀዛከላህ። እሺ እኔ ልጨርስ ወይስ ልጠብቅ? ተራ የማን ይሆን? ይሰማል? እሱ ይሰማል። ኢነሁ ለቀውሉ ረሱሊል ከሪም የሚለውን ቃል ብታብራራልኝ እስቲ። ጀዛከላህ። እርሱ የክቡር መልእክተኛ ቃል ነው ይላል። መልእክተኛ ማለት ምን ማለት ነው በላቸው። መጀመሪያ መልእክተኛ ማለት የተላከ ማለት ነው አይደለ? የተላከ ማለት ነው። ከሆነ ቦታ ቃልን ተቀብሎ ወደሆነ አካል የሚያደርስ መካከል ላይ ያለ ቃል ማለት ነው። ታዲያ እዚህ ጋር መልእክተኛው ከማን ነው ይሄን ቃል ያመጣው? ይሄን ቁርአን ነው። ራሱ ቁርአን ሲመልስልን ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ይላል። ይህ ቁርአን ከዓለማቱ ጌታ የተወረደ ነው። ታማኙ መንፈስ አወረደው በአንተ ልብ ላይ እያለ ይገልጻል። ስለዚህ መካከለኛ ሆኖ ያወረደው ራሱ መልአኩ ገብርኤል የራሱ ቃል ሳይሆን ከአምላክ ከአላህ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያመጣው ነው። ለዚህ ነው መልእክተኛ በሚለው ቃል የተገለጸው። እነሆ ለቀውሉ ጅብሪል አላለም፣ የጅብሪል ንግግር ነው አላለም። አያችሁ አይደለ? ረሱል በሚል በባህሪው ገለጸ። ረሱል እስከተባለ ድረስ መልእክተኛ እስከተባለ ድረስ ቃሉን ተልኮ ያመጣ ነው ማለት ነው እሱ እንጂ የቃሉ ባለቤት አይደለም የሚለውን ይገልጽልናል። ይሄ ነው። እኔ ሊቀጥል ከጨረሰ ባረከላሁ ፊኩም ሀቢቢ። እኔ ሊቀጥል እሱ መርሐባ። አይ እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው። እሱ እንዴት ነህ? አልሐምዱሊላህ። ይህ የኢርሻድ የወጣቶች ዳኢዎች ቻናል ነው እና የተለያዩ የንጽጽር ቪዲዮዎችን እየፖስትን ነው። እንግዲህ ወገኖቻችን ያው በምትችሉት የምታረጉትን አድርጉ። መርሐባ። ፎሎ አድርጓቸው። እሺ ፎሎ አድርጉት። ብዙ ጥያቄ ላይ ነበርኩኝ። ለምን እንደሆነ ሰዎች ጣልቃ እየገቡብኝ ነው። እናንተ ጣልቃ ትግቡበት። በቃ ስለዚህ ሱራ 76 እሺ يا سلام. إنه من سليمان وإنه بسم الله الرحمن الرحيم. የት ነው ያላችሁት? ገስት ላይ ያለ ወላሂ አንድ ሰው አይታየኝም። ሱራ 76 16 እና ሱራ 70 ምዕራፍ 76 ከቁጥር 16 እና 17 ነው ጥያቄ እየጠየቀ ኧረ አሁንም አይታይም። እሺ ጥያቄ ምንድን ነው? አይሰማም? ይሰማል። አሁን አንብብልኝ። ሱራ 76 16 እና 17 ላይ ስለ ዝንጅብል ጠጅ ምናምን ያወራል። ጠጅ ጀነት ውስጥ አለ ወይ ምናምን ብሎ ስለሚጠይቁኝ ነው ክርስቲያኖች። ለዛ ነው እንግዲህ ጠጅ ሲባል ጊዜ እነሱ እዚህ ምድር ላይ የሚለጉትን ጠጅ መስሏቸው ነው። እሁዴ ቁብጠላ ስለጋ ሰማይና ምድሩ ሲዞርብኝ ነጋ ለፋንቱዬ እንደዚያ መስሏቸው ነው። ቅዱሳኖችዬ በቁርአንና በሐዲስ ላይ እንዲህ አይነት ነገር ሲያዩ ምድር ላይ ከሚለጉት ጋር አመሳስሉታል። ያ ማለት አይደለም። አላህ ሱብሓነሁ ወተዓላ በጀነት ውስጥ የሚጠጡ የሚበሉ ማናቸውም ነገራቶች
አሉ ብሎ ሲገልጽ ጊዜ ከምድር ጋር የሚገናኝ አይደለም፣ የተጨመቀ ማለት ነው። እዛ ጠጅ ብሎ ገልጾታል። አማርኛውን ሲጽፉ ጠጅ ብሎ ጽፈውት ነው። ነገር ግን እንደ ጭማቂ ብለህ ውሰደው። ከዝንጅብል የሆነ ሲባል ምድር ላይ የምናየው ዝንጅብልም አይደለም። ወእቱ ቢሂ ሙተሻቢሃን የስም መመሳሰል ብቻ ነው። ገብቶሃል አይደለ? በጀነት ውስጥ ወተት አለ ሲባል ጊዜ ማር አለ ሲባል ጊዜ ምድር ላይ እንደምናየው ማርና ወተት አይደለም። የምድር ማር ለምሳሌ የግዴታ ከንብ ነው የሚወጣው አይደለ? እዛ ከንብ አይደለም። እዚህ ደግሞ ልክ እንዲሁ ወተት አለ ሲባል ጊዜ በጀነት እዚህ የግዴታ ከላም የሚወጣ ወተት ነው እኛ የምናውቀው። እዛ ላም የለም። ገብቶሃል አይደል? ስለዚህ አሁንም እዚያ ላይ የዝንጅብል መጠጥ ሲል ጊዜ ሰው ጨምቆ የሚጠጣ ከዛ አንጻር ነው የሚታየው። እና ጠጅ የሚለው የአማርኛው ትርጓሜ ላይ ጠጅ አሉት እንጂ ጠጅ የሚል ኖሮት አይደለም እዚያ ጋር። እሺ ለማንኛውም የሚጠጣ የዝንጅብል መጠጥ እንዳለ ይገልጽልናል። ያ ግን ከምድራዊ ጋር የሚመሳሰል አይደለም ነው። ነቢያችን ሰለላሁ ዐለይሂ ወሰለም ናቸው እሱን ያሉት ሐዲስ ላይ قال الله تعالى في الحديث القدسي أعدت لعبادي الصالحين في الجنة ما لا عين رأت ولا أذن سمعت ولا خطر على قلب بشر. النبي صلى الله عليه وسلم قالوا الله እንዲህ ብለዋል አሉ ለመልካም ባሪያዎች በጀነት ውስጥ ጸጋን አዘጋጅቼላቸዋለሁኝ አይን አይታው የማታውቀው ጆሮ ሰምታው የማታውቀው በሰዎች ልብ ላይ ውል ብሎ የማያውቅ ጸጋ ብሎ ተናግረዋል። ስለዚህ ከምድር ጋር በፍጹም የሚመሳሰል አይደለም ማለት ነው። ተቃልቶልኛል። ወጀዛኩሙላህ ኸይር። መርሐባ። በሌላ ጥያቄዎች እመጣለሁ። ስሜ ማለት የቲክቶክ ስሜ አቢሲና ነው። ጥያቄ ካልኩኝ ታስገቡኛላችሁ ብዬ ኢንሻአላህ። መርሐባ። ያ ሰላም ያ ጀማ ኮፒ ሊንክ አድርጉ። እሺ አሁን ገስት ላይ ያሉ ሰዎች ይታዩኛል፣ ግን ማስገባት ምናምን ይቀራል። አሁን እሱን አልችልም። ኮፒ ሊንክ ማድረግ እንዳታቋርጡ እስኪ ከፍት ድረስ። ሰላድን ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሱዬ ወአለይኩም ሰላም፣ እንዴት ነሽ? እሱዬ ደህና ነሽ ወይ? አልሐምዱሊላህ። አድገሻል፣ አሁን ትልቅ ሰው ነሻላ። ትልቅ ሰው ነሻላ። ወፍረሃል፣ ወፍረሃል። ፎቶ ላይ አየሁ። ወላሂ በስኪ አው ወላሂ ቦርጫም ሆኛለሁ። ምን ነገር ልንገርህ? እሺ አደም ኢድሪስ ኑህ ሳሌህ ኢብራሂም ኑህ ሳሌህ ማሻአላህ ጎበዝ ጎበዝ። የነቢያቶች እስኪ የነቢያቶች ንገሪኝ። እሺ የነቢያቶች አደም ኢድሪስ ኑህ ሳሌህ ኢብራሂም ኑህ ሳሌህ አደም ኢድሪስ ኑህ ሳሌህ ኢብራሂም እስማኤል። ኡስታዝ እንዴት ነህ? ሰላም ነው ወይ? ኩል ተማም ኩል ኮይስ ማሻአላህ። ሰላም ተመለስክ? አዎ ሰላም ተመለስክ። እንዴት ነው? አልሐምዱሊላህ። የነቢያቶችን ስም ተምረሻል አይደል? አዎ። ማሻአላህ ማሻአላህ። ቁርአን ቅሪ እንድንስኪ
بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين قل هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد إلا أعطيناك كوثر فصل لربك وانحر إن شانئك هو أبتر. ما شاء الله. أعوذ برب الناس مالك الناس إله الناس من شر وسواس الناس الذي يوسوس في صدور الناس من الجنة والناس. ما شاء الله ما شاء الله تذكرت شيء. آدم من نوح صالح إبراهيم لوط إبراهيم إسماعيل يحيى እነዚህ ምንድን ናቸው? የረሱል ሰለላሁ ዐለይሂ ወሰለም ስሞች ነቢያቶች። የነብዩ መሐመድ ስም ታውቂያቸዋለሽ? ማን ነው ንገሪኝ። አረብ ሚድሪስ ነው። የነብዩ መሐመድ ሐሸር ሲያት ተይሳብ ነው ሌላ። እሺ አንደኛ የምትወጂው ማንን ነው? አላህን። ሁለተኛስ? ረሱል ሰለላሁ ዐለይሂ ወሰለም። ሶስተኛስ? አንተን። አራተኛስ? እኔን አይደለም እኔን መጨረሻ ነው። እሺ ኧረ ታዲያ አንተ ሁሉንም ሰውም እያሰለብክ ሶስተኛ አባቴ አሰልማለሁ ብሎኝ አሰልሞ እንትን ሶስተኛ እሱን እወደዋለሁ። ማሻአላህ አባትሽም ያሰልማል? ማሻአላህ ማሻአላህ። እሺ የመጀመሪያው ኸሊፋ ማን ነው? አንደኛው ኸሊፋ አቡበክር ሰዲቅ። ሁለተኛስ? ዑመር ኸሊፋ ነው የጠየቀሽ። አንደኛው አቡበክር ሰዲቅ፣ ሁለተኛ ዑመር ሶስተኛስ? ዑስማን ረዲየላሁ ዐንሁ። እሺ ማሻአላህ አሊ ረዲየላሁ ዐንሁ። ጎበዝ። ምን አልሽ? ጥቁር ማብዛት እሱ ጋር ማን ጋር ነበር የተደረገው? አይደለም ኮኮ ያለው አለ እንጂ ለምን ያልሆነ ኮኮ ያለውን አላየሁም። አሱ ወጣሽ? አርሰሉ አይደለም አገኘው አላገኘም። السلام عليكم. وعليكم السلام ورحمة الله وبركاته. እሱ ወንድሜ እንዴት ነህ? ሰላም ነው ወይ? تمام الحمد لله. ዛሬ ማስተላለፍ የፈለኩት በአሁኑ ሰዓት ብዙ ካፊሮች የለም እየሰማ ቀጥል። እና ብዙ ካፊሮች ቲክቶክን እና ማስ ሚዲያውን በቅንጅት እየሰሩበት ስለሆነ ሙስሊሞች ተባብረው በዲን ኢስላም ላይ እንዲሰሩ መልእክት ለማስተላለፍ ፈልጌ ነው። በዚህ ጉዳይ ለቲክቶከሮች ዋና ላሉ ሰዎች ለሙስሊሞች እንዳለ በአንድነት በህብረት እንዲሰሩ ይሄም ባደራ እንድታስተላልፍ ፈልጌ ነው። ከፍተኛ የሆነ እንትን እየተደረገ ነው ያለው ዲን ኢስላም ላይ እና ሙስሊሞችም እንቅስቃሴ እንዲያደርጉና ዲን ኢስላምን የሚያበረታቱ እስላማዊ ትምህርቶችን፣ ንጽጽሮችን፣ ዳይዎችን ፎሎ በደንብ እንዲያደርጉ ከስር ያሉትም እንዲሰሩ ይሄን እንድታስተላልፍ ፈልጌ ነው።
ወሰላሙ አለይኩም ወራህመቱላህ። አላህ ያግዝ፣ በርታ ወንድሜ። ወአለይኩም ሰላም። እሺ በሉ ያ ጀማ እኔ ልውጣ። ቪዲዮዎች ፖስተናል፣ 3 ቪዲዮዎች ወሳኝ ቪዲዮዎችን ሁላችሁም እየገባችሁ በተሻላችሁ አቅም ኮፒ ሊንክ አድርጉ። ትንሽ ስለሆኑ ያስጠፉ ይችላሉ። ሰላም አለይኩም ወሰየ ደህና ደር። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ እሺ ጀስት ሰው አያሳይኝም የምን ችግር እንደሆነ ማወቅ አልቻልኩም። ሰላም አለይኩም ኡስታዝ። ሰላም ልጆች። ወአለይኩም ሰላም ወራህመቱላህ። ጥያቄ ጠይቁ። ሰሚራ ሰሙ ጥያቄ ጠይቁ ወይ በቃ ልውጣ መሰለኝ። ምንም እንትን እያለኝ አይደለም፣ አያሳየኝም። ፕሮፋይል ላይ እየገባቸው እስኪ ኮፒ ሊንክ አድርገው የሚከፍት ከሆነ እንድናይ እስከ ነገ ድረስ እንዲከፍት ፕሮፋይል ላይ ገብታችሁ ኮፒ ሊንክ አድርገው። እዚህ ላይ ያለ ይደረጋ ኮሚ እዚህ ላይ ያለ ይደረጋ ሳዘግ እንዳይዘጋ يا سلام. እሺ ወገናችን ጥያቄ አለሽ? ጀሱስ ሰላም ጥያቄ አለሽ? ሰላም ጥያቄ አለኝ። አይሽ ጥያቄሽ ምንድን ነው? ስለ ኢየሱስን ጠይቀው ጥያቄ አለ ማወቅ ስለፈለኩ ካንተ። አይሽ ኢሳይያስ ወንጌል 9 ላይ ያለውን ልታብራራልኝ ትችላለህ? ምን ላይ ያለው? ኢሳይያስ ወንጌል 9 ኢሳይያስ ወንጌል 9:6 ላይ ያለው ወንጌል ነው። ኦኬ ትንቢተ ኢሳይያስ ተባረከሽ ነው። ትንቢተ ኢሳይያስ እሺ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ይላል። ጨርስ እስከ መጨረሻ። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና የደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል። ለሰላሙም ፍጻሜ የለውም። የእግዚአብሔር ቅንዓት ይህን ያደርጋል። ጌታ በያዕቆብ ላይ ቃልን ሰደደ፣ በእስራኤል ላይ ወደቀ። በትዕቢትና በልብ ኩራት ልቀጥል? እሺ ጨርስ። ጡቡ ወድቋል፣ ነገር ግን በተወቀረ ድንጋይ እንሰራለን። የሾላ ዛፎች ተቆርጠዋል፣ ነገር ግን ዝግባን እንተክልባቸዋለን የሚሉ በኤፍሬምና በሰማርያ የሚኖሩ ሕዝብ ሁሉ ያውቃሉ ይላል። ስለዚህ እግዚአብሔር በጽዮን ተራራ ላይ ተቋቋሚ ያስነሳበታል። ጠላቶችን ሶርያውያንን ከምስራቅ ፍልስጤማውያንን ከምዕራብ ያንቀሳቅስበታል። እስራኤልንም በተከፈተ አፍ ይወርታል ይላል። እሺ ከላይ ያለውን አብራራልኝ። ድንቅ መካር፣ ኃያል አምላክ፣
የዘላለም አባት የሰላም ልዑል ይባላል የተባለው የሚወለደው ገና ሊወለድ ያለው ነው ወይስ የተወለደው ነው? ሕፃን ሊወለድ ኦኬ እሺ ያው ተናግሮታል። ኢሳይያስ ምዕራፍ 9 ነው አይደል? ይሄ ሕፃን ተወልዶልናልና ወንድ ልጅ ተሰጥቷል። ሰላም አለይኩም። ወአለይኩም ሰላም። አንዴ ሌሎቻችን ይሰማሻል? ይሰማኛል። ወዛኔ የተወለደ ነው ለዛጅ ያለው ማን ጋር ነው የሚረብሸው? ለምን ሚወጣ ታደርጋችሁ? ባለግነት ወንድሜ ውሲ ሰላም አለይኩም ወራህመቱላህ። እባካችሁ ለሻት አድሚኖች ያላችሁ እሺ ይኸውልሽ ይሄን ቃል ይሄንን ትንቢት አንቺ ለኢየሱስ ክርስቶስ ነው ብለሽ ነው የምታምኚው አለሽ? ይሰማሻል? በስተ ላይ ሰው አይታየኝም ካለች ሚውቷን አንሱላት። ሚውት አድርጋችኋት ከሆነ ይሰማኛል። ኦኬ ይሄንን አንቺ ለኢየሱስ ነው ብለሽ ነው አይደል የምታምኚው? አይ ካንተ ሊማር ብዬ ነው። እሺ ሕፃን ተወልዶልናል የተባለው ሕፃን ማን ነው? ሌላ አለ? ለኢየሱስ ክርስቶስ ነው ተብሎ ይታመናል በክርስቲያኖች ዘንድ። ነገር ግን በጣም በሚያሳዝን ሁኔታ አንድም የአዲስ ኪዳን ጸሐፊዎች ከአራቱ ወንጌላቶች ይህ ትንቢት ለኢየሱስ ነው ብሎ የተናገረ አንድም የለም። ከየት እንዳመጡት ክርስቲያኖች ይህን ለኢየሱስ ክርስቶስ እንደሆነ አናውቅም። ለማንኛውም እዚህ ጋር የተገለጸው እርሱን መሆኑን በፍጹም የሚገልጽ አይደለም። ምክንያቱም ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ይላል። ኢየሱስ ከነዚህ በአንዱም እንኳን አልተጠራም። እሱ ነው ኢሳይያስ ስለማን ነው ትንቢትን ያወራ የነበረው? ማን እንደሆነ አናውቅም። እንግዲህ እዚህ ቦታ ላይ ስለ ኢየሱስ እንዳልሆነ ግን ያስረዳናል። ኢየሱስ በእነዚህ ስም አልተጠራምና። እሺ ኢሳይያስ ከስንት ሺህ ዓመት በኋላ ነው ከተናገረ በኋላ ኢየሱስ ተወለደ? እሱ አልተጻፈም መጽሐፉ ላይ። ከኢየሱስ ውጪ እሺ ሌላ ሕፃን ተወልዷል? እኔ ተወልጃለሁ። ሕፃን ለምሳሌ ለአንተ አምላክነት ተሰጥቷል። በንጉስ በዳዊት ዙፋን ላይ ተቀምጠሃል። አገሩን ሁሉን ትገዛለህ። ሰው አምላክ አይሆንም ሲጀመር። እኔም አምላክ አልሆንም፣ ኢየሱስም አምላክ አይሆንም። አምላክ ሰው አይደለም። እሺ አንድ ጥያቄ። እሺ እሱ ጋር ይቅር ካልክ ይቅር አይደለም ተመለሰልሽ እኮ። ሕፃን ሌላ ተወልዷል ወይ ከኢየሱስ ውጭ? እኔ ተወልደሻል ሁላችሁ ቆይ አንዴ ሕፃን መታኝ። እሺ ኢየሱስ ገና ከመምጣቱ በፊት ከመወለዱ በፊት እግዚአብሔር በነቢዩ አፍ አይደለ ይህን ቃል የተናገረው ሕፃን እንደሚወለድ? ችግር የለውም። እስማኤልም እኮ ተነግሮለታል ሳይወለድ በፊት በመልአኩ አንደበት እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም እስማኤል ትይዋለሽ ተብላ ትንቢት ተነግሮለታል እኮ እስማኤል። ይሄ ብርቅ አይደለም። እኔ ካንተ በጣም ላገኝበት የፈለኩት እችን ቃል ነው። ሕፃን ተወልዶልናል የተባለው እንግዲህ ብዙ ነቢያቶች ተወልዷል። ዮሐንስ ከኢየሱስ በፊት ተወልዷል። ግን ስሙ ድንቅ መካር፣ ኃያል አምላክ ተብሎ አልተጠራም። የዮሐንስ ዮሐንስ ነው። ኢየሱስም አልተጠራም እንደሱ ተብሎ። ማን ነው እንደሱ ብሎ ተጠርቷለሽ? እችን ቃል ልታብራራልኝ አልቻልክም? የትኛውን ቃል? አሁን ያነበብከውን ቃል። እሺ ሌላ ማን ነው ድንቅ መካር፣ ኃያል አምላክ? ገና ሊመጣ ያለው ነው። የለም በዚህ የለም፣ ዝም ብሎ ነው የተቀመጠው። ይሄ ላከሌ ነው ካልሽ ማስረጃ አምጪ። አንቺ ለኢየሱስ ነው ብለሽ ነው አይደል የምታምኚው? ለዛ ነው ከመጀመሪያው ጀምሬ ይሄን ጥቅስ ለኢየሱስ ነው ብለው ክርስቲያኖች ያምናሉ። ግን አንድም እንኳን የአዲስ ኪዳን ጸሐፊያኖች አራቱም ለኢየሱስ ነው ብሎ የተናገረው የለም እያልኩሽ ነው። አለ ለኢየሱስ ነው ይሄ የተነገረው ካልሽ አዲስ ኪዳን ላይ ወይ ከዮሐንስ ወይ ከማቴዎስ ወይ ከማርቆስ ወይ ከሉቃስ አንድ እንኳን አምጪ ይሄን ለኢየሱስ ነው ብሎ የተናገረ። እሺ በዚህ በነቢዩ በኢሳይያስ አፍ እግዚአብሔር ተናገረ።
እንደተናገረው እንግዲህ አላቆመም። መተው በማርያም ሕፃኑ እንደሚወለድ እንደገና በመላኩ ነው አይደለ እግዚአብሔር ለማርያም የተናገረው። ይሄን ለኢሳይያስ የተነገረ ኢሳይያስ ላይ ይሄን ያለውን ለኢየሱስ ነው ያለ አንድ አዲስ ኪዳን ጸሐፊ አለ። በማርቆስ በሉቃስ በዮሐንስም አለ። አሳይኛ ገና ከመወለዱ በፊት በቃ ኖ አሁን እዚህ ጋር ኢሳይያስ 9:6 ያለው ለኢየሱስ ነው የተነገረው ብሎ የተናገረ አንድ ወንጌላዊ ጸሐፊ እስኪ እሺ ከኢየሱስ ሌላ የተወለደ ያለ ወይ? አንተን እየጠየቁ እኮ ነው ለማወቅ። ይህ ለኢየሱስ ነው ብሎ የተናገረ የለም አይደል? እሱን ጨረሽ መልስ የለሽም። ከሌለ ችግር የለውም፣ ወደ ቀጣይ ጥያቄ ትሄጃለሽ። ሌላ ሕፃን ይመጣል ማለት ነው። እሺ ለማወቅ ስድስት ላይ ያለው ቆይ ለማወቅ አይደለም ማለት እኮ እናንተ ከቃሉ ጥቅስ አውጥታችሁ ስለምትጠይቁ ከቃሉ ርዕስ ታወጣላችሁ አይደል? ግን አቆይ አንዴ ይሄን ጥቅስ ለኢየሱስ ክርስቶስ ነው ብለሽ ታምኛለሽ አንቺም ሁሉም ክርስቲያን። ነገር ግን አንድ እንኳን የአዲስ ኪዳን ጸሐፊ ከአራቱ ወንጌላውያን ይህ ቃል ለኢየሱስ ክርስቶስ የተነገረ ትንቢት ነው ብሎ ይወሰዳል ወይንስ የለም ነው? ምን ያደርጋሉ መሰለሽ የአዲስ ኪዳን ጸሐፊዎች ከብሉይ ኪዳን ብዙ ጥቅሶችን እየወሰዱ በተለይ ማቴዎስ ይህ ስለ ኢየሱስ ነው እንዲህ ተብሎ እንደተጻፈ እያለ ብዙ ጥቅሶችን ወስዷል። ይሄን ቃል እንግዲህ አንድ እንኳን ጸሐፊ ደፍሮ የወሰደ የለም ይህ ለኢየሱስ ነው የተነገረው ብሎ ያስሻላልና። ኦኬ እሺ እሷ ጋር ትሆንና ኢሳይያስ ምዕራፍ 53 ላይ ያለው እሺ አብራራልኝ። ኢየሱስ እንደሚወለድ ተናግሯል። እሱ ደግሞ ተመልሶ እንደሚሞትም ይሄ ነብዩ አስቀምጦልናልና እቺን እስቲ ያብራራልኝ። እሺ የመጀመሪያው የኢየሱስ አይደለም አልክ፣ ደፈንከው ሸፈንከው። በስነ ስርዓት አወሪ። ተጠይቀሽ መልስ የለሽም አንቺ። መልስ የለኝም ለዛ እንለፈው በይ። ደፈንከው ሸፈንከው ትላለች። ጭራሽ ደግሞ ልጠይቅ ነው የመጣሁት ትላለች። አረተይ እሺ 53 ያለው እሺ 53 ያለው ይሄ ጥቅስ ለኢየሱስ ነው ብሎ የተናገረ አንድ ሐዋርያ አለ የለም? መልሽ። የትኛው ወንጌላዊ ነው ኢሳይያስ 9:6 ላይ ያለው ለኢየሱስ ነው ብሎ የተናገረ? ይሄ የተገለጠ እውነት ነው፣ የሚታመን እውነት ነው። ግን አሳይልሽ የቱ ጋር አሳይልን ያላ ኢየሱስ ነው። ቃሉን ማንም እንኳን አይመረምረውም። እናንተ ናችሁ የመረመራችሁ። የቱ ጋር ነው ያለው? አዲስ ኪዳን ላይ አንድ ጥቅስ አንቺ የተመርሰው ሴትዮ ይሄን ጥቅስ ለኢየሱስ ነው ብሎ የተናገረ አንድ የአዲስ ኪዳን ጸሐፊ ያለው ወይ? አዲስ ኪዳን ጸሐፊዎች እኮ በተጻፈው ማመናው እንጂ እኔ ቢሆን በተጻፈው ያመኑበትን አሳይኝሽ። ይሄ ቃል ለኢየሱስ ነው ብሎ የተናገረ አንድ ወንጌላዊ ስጭኝ ከአራቱ ወንጌላውያን። አራቱ ወንጌላውያትም ባይጻፉም ቃሉ ስለ ክርስቶስ ስለሚጠቅስ አመኑበት እኮ። ስለ ክርስቶስ እንደተጻፈና እንዳመኑበት የቱ ጋር ነው ማስረጃሽ? መስረጃው ያው የእግዚአብሔር ቃል በነቢዩ አፍ አይደለ የተናገረው? ከአዲስ ኪዳን ባለቤቶች የለም ይሄ ስለ ኢየሱስ ነው ብሎ የተናገረ? እኔ እኮ ካንተ ሊወቅ ብዬ ነው እንትን ወላሂ ነው ትልሽ አይደለም ሸቂ ብዬ አረተኝ ሌላ ወንድ ልጅ ተወልዷል። ስለ ኢየሱስ ነው ይህ ጥቅስ ብሎ የተናገረ አንድ አዲስ ኪዳን ባለቤት አለ ወይስ የለም? ሌላ ከኢየሱስ ውጪ እሺ ሌላ የተወለደ አለ ወይ? ቆይ አንዴ ለኢየሱስ ነው ብሎ የተናገረ አንድ ሐዋርያ አለ የለም? መልስ። እኔ ይኑር አይኑር ባላቅም ይሄንን ቃል ካንተ ሊስማ ብዬ እኮ ነው አንተን እየጠየኩ። አንቺ እንድትመልሽ ፈልጌ ነው። የለም አይደለም? እግዚአብሔር በነቢዩ አፍ ለምን ተናገረ? ያ አይደለም ጥያቄው። የአዲስ ኪዳን ባለቤቶች ብዙ ጊዜ ትንቢትን ሲወጡ እኔ አንተን እየጠየኩ አይደለም። መልስልኝ። ማንን ጠቀሰ? ቆይ አንቺ ይሄ ለኢየሱስ ነው ደፍነህ ምን ብለህ አለፍከው አልሽ። ይሄን የደፈንኩትን አንቺ አብራሪው ለኢየሱስ ነው ብለሽ አንቺ ስለምታምኚ ይሄ ለኢየሱስ ነው የተነገረው ብሎ የተናገረ አንድ አዲስ ኪዳን ጸሐፊ ያለ ወይስ የለም? በይ እኔ አንተን እየጠየኩ ነው እኮ
የኔ ጥያቄ ወደ እኔ አትጠይቀኝ። እኔ አንተን እየጠየኩ ሌላ የተወለደ አለ? ሌላ ከኢየሱስ ውጪ ሌላ አለ? እንግዲህ አሁንስ ለኢየሱስ ነው ብሎ የተናገረ አንድም ሐዋርያ የለም። ክርስቲያኖች ይሄን ጥቅስ ለኢየሱስ ነው ብሎ ማንሳት አይችሉም። ከኢየሱስ ውጪ ሌላ የሚሞት አለሽ? የሚሞት እኔ ሞታለሁኝ፣ አንቺ ትሞቻለሽ። ኖ አንተ እንግዲህ ሰው ማንኛውም ሰው መሞቱን ይሞታል። ግን ኢየሱስ ነው ማስረጃ ከፈለግሽ ስለኔ አትሞትም። ቀንድ ኢየሱስ ክርስቶስም ሰው ነው ይሞታል። እሱም እንደማንኛውም ሰው ማስረጃ ላሳይሽ። እቺን የጠየኩትን አስረዳኝ። ሌላ ወንጌል 53 አስረዳልኝ። ለኢየሱስ ነው ብሎ የተናገረ የለም። ይሄን ሰው አለ ሌላ የተወለዳለ ወይ አለ። እኔ ልመልስልህ አባ አስገባኝ። እሺ መልስ። እኔ ልመልስልህ። አይሽ መልስ። ሰላም ነው በተረፈ? ኦኬ ምንድነው ግማሽ መሀል ላይ ነው ያለሁት የገባሁት። አይ ቲንክ ትንሽ ሰዓት ነው የሰማሁት። ምንድነው ኢሳይያስ ላይ 53 ላይ ያለው ጥቅስ ስለ ኢየሱስ ነው የሚለውን አሳየኝ ስትላት ነበር። ከዛች ወዲህ ነው የሰማሁኝ። መጀመሪያ አልነበር ኢሳይያስ 9:6 ላይ ያለው ለኢየሱስ ክርስቶስ የተነገረ ነው አለች። እና ምንድነው የሚለው? ኢሳይያስ 50 ሰምተሃት ከሆነ 53 ነው ያለችው። ሕፃን ተወልዶልናል፣ አለቅነትም በጫንቃው ላይ ይደረጋል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አምላክ ይባላል የሚለው ለኢየሱስ ክርስቶስ ነው አለች። ጥያቄው ምንድነው? አንተ ልትመልስላት መሰለኝ። ይህ ለኢየሱስ ክርስቶስ የተነገረ ትንቢት ነው ብሎ የተናገረ አንድ አዲስ ኪዳን ጸሐፊ ያለ ወይንስ የለም ነው? መልስ። ጌታ ሰው ጌታ ዘመናቸውን ይባርከው። ተባብራችሁ ማለት ኦኬ እሱም ዝም ብሏልና፣ ግን እሺ ከኢየሱስ ውጪ ሌላ የተወለደ እንዳይደል እንደሌለ ደግሞ ገና ሊወለድም ማንም እንደሌለ ሁላችንን እናውቃለን። ይህ ቃል ለኔ ባይገባልኝ አንተ ያስረዳልኝ አልኩ። አላስረዳም አልከኝ። ታውቃለህ ግን እያወቀኝ ምካል አሁን እዚህ ጋር ምን አለ መሰለሽ፣ አገሩን ሁሉ ይገዛል። እሺ ማን ነው አገሩን ሁሉ የሚገዛው? ገና ሊወለድ ያለው ነው። አገሩን ሁሉ የሚገዙት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው፣ ለዓለም የተላኩት። ኦኬ አሁን እሺ እኔ ተረዳሁት ማለት ነው። አገሩን ሁሉ እነሱ እርሳቸው ገና ተመልሰው መጥተው ይገዛሉ፣ ይመጣሉ ማለት ነው። ገዙ፣ እየገዙ ነው ያሉት ለዘመኑ ሕፃን ተወልዷል። እሺ ከላይ ከመጣ ሕፃን ተወልዶልናልና ወንድ ልጅ ተሰጥቶልናልና አላቅነቱን በጫንቃው ላይ ይሆናል፣ ስሙም ድንቅ መካራ፣ ኃያል አምላክ ተብለው ነው የተጠሩት። አሁን ላስረዳሽ። አንቺ ምንም ይሄንን የሚፈታ መጽሐፍ ቅዱሳዊ ጥቅስ የለሽም። የአዲስ ኪዳን ባለቤቶችም ራሱ ለኢየሱስ ነው ብለው አልተናገሩም። እሺ ለመንግስቱ ሲፋት እሺ ነቢያችን እሺ ሊበላቸው ነቢያችን እኔ አሁን ካንተ ሊማር እሺ ነቢያችን ከአሁን ጀምሮ እስከ ለዘላለም መንግስቱ በፊትና በጽድቅ ይመሰረታል ተብሏሉ። በጽድቅ ነው የመሰረቱት ምድሪቱ። አሁን ላስረዳሽ። ሀገሩንም ሁሉ ይገዛሉ። እግዚአብሔር በእርሳው ላይ ነው ይሄን ቃል የጻፈው። አሁን ላስረዳሽ። አዳምጪ። አሁን አዳምጪ። እሺ ኦኬ። ሕፃን ተወልዶልናል ይላል። ወላሂ አስተዋይ ለሆናችሁ ክርስቲያኖች ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል አለ። ሕፃን ተወልዶልናል። ሕፃን ተብሎ ተገለጸ። ማን? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም 7 ሰማያት እያረጉ ባሉበት ጊዜ ሙሴ አገኛቸው 6ኛው ሰማይ ላይና ሃዛ ሁወል ጉላም ብሎ ገለጻቸው። ያውና ሕፃኑ ብሎ ገለጻቸው። ሕፃን ብሎ የገለጹባቸው ነብያቶች ምክንያት ለምንድን ነው? ከሁሉም ነብያት መጨረሻ ላይ ስለመጡ ሕፃኑ ብሎ ገለጻቸው። ከእኛ በኋላ የመጣው ሕፃኑ ነገር ግን ከሁላችንም በላይ ተከታይን አፍርቶ የሚመጣው ነብይ ብሎ ገለጻቸው። በሰማይ ላይ 6ኛው ሰማይ ላይ ሐዲስ ላይ ያሳያቸዋል።
هذا هو الغلام بكى موسى إلى الحديث لا موسى لكس سياتشو فقال هذا هو الغلام الذي جاء بعدنا وله أتباع أكثر منا كهلاتشن بلاي تكتا أفرتو ميمة يتنسايكا هزانو ياونا ولا لكس ሌላው ነገር ምንድነው አለቅነትን በጫንቃው ላይ ይደረጋል ይላል አምላክ ለነብያት የሰጣቸው የነብይነት አለቅነት ማዕረግ በጫንቃው ላይ የተደረገለት በጫንቃቸው ላይ ምን የሚል ነበር የነብያት መደምደሚያ የሚል ይህ የነብይነት አለቃ እዚህ ላይ ነበረ ቡኻሪና ሙስሊም ላይ የተዘገበ ሐዲስ ነው ኻተሙ ነብይን የነብያት መደምደሚያ የሚል በጫንቃቸው ላይ ይህ የነብይነት ማዕረግ ነበረ ለዘመኑ ፍጻሜ የለውም ተብሎ የተገለጸው እስከ ዓለም ፍጻሜ ድረስ የነብይነት ማዕረጉ የሚጸናለት ነብይ ማን ነው ለመንግስቱ ዝጋ ያኔ ስፋት በቃ ወደር የለውም ተብሎ የተገለጸለት ማን ነው ለመንግስቱ ስፋት ማለት ዓለምን ስለሚገዛ ነው ለዘመኑ ፍጻሜ የለውም የሚለው እስከ ዓለም ፍጻሜ ድረስ የነብይነት ማዕረጉ የሚቀጥል ነው ሁሉም ነብይ የነብይነት ጊዜው አልቋል እሺ አሁን ኔትወርክ ነው ያቋረጠው እሺ ልንገርህ እሺ እንደዛ ከሆነ ለእርሳቸው ነው ይሄ ቃል የተጻፈው ነው አልከኝ እሺ አሁን ጨረስን ሌላ ጥያቄ አላችሁ ኢየሱስ እሺ እኔ ከላይ ነኝ ጥያቄህን ልመልስልህ ጥያቄህን ኢየሱስ እኔ ከላይ ነኝና እናንተ ከታች ናችሁ ይላልና ነው ያልሽው አው ኢየሱስ እናንተ ኢየሱስን እንደማንኛውም ሰው ነው እሱ አምላክ አይደለም አላችሁና ኢየሱስ በገዛ አፉ አባቴንም እኔንም አታውቁም እኔን ቢታውቁኝ ነበር ስለ ለነሱ መለሰ ወንድም እኔ ለንገር አንዴ ልደማመጥና ቤት አድርገው ቀደም ስትጠይቅ ዝም ብለሃል አይደል አሁን ሳይወራሽ ለምን ታቋርጣታለህ አድሚኖች የላችሁም ማድረግ አልችልም ዋይፋ ነው ያቋረጠኝ አንዴ ቤት አድርጉት ምንድነው ያልሽው ዋይፋ ነው ያቋረጠኝ ዋይፋ እናንተ ከታች ናችሁ እኔ ከላይ ነኝ እናንተ ከዚህ ዓለም ናችሁ እኔ ከዚህ ዓለም አይደለሁም ለምን አለ ሐዋርያቶችም እኮ ተብለዋል አልተባሉ እናንተ ከዚህ አይደላችሁ ተብለዋል አልተባሉ እኔ አባቴ መግደል ይችላል እኔ መግደል ይችላልው አባቴ ያንናን እኔ ማደን ይችላልው አባቴ በማንም ላይ አይፈርድም ፍርዱን ግን ለኔ ሰጥቶኛል ሁሉ ስልጣን በኔ እጅ ላይ ነው ለምናለ እኔ መግደል ይችላልው ብሏል ኢየሱስ አዎ የት ጋር ነው እንደሱ ያለው እሺ እንግዲህ ወልድ ነፃ ካወጣችሁ በእውነት ነፃ ትሆናላችሁ የአብርሃም ልጆች መሆናችሁ አውቃለሁ ነገር ግን ቃልን ስላልሰማችሁ ልትገድሉኝ ቆርጣችሁ ተነስታችኋል እኔ በእናንተ ዘንድ ያየሁትን እናገራለሁ ከዛ በኋላ አባቴ ሲያደርግ የነበረውን ሁሉ አይቼዋለሁና እኔም አደርገዋለሁ አለ እኔ ገድላለሁ ብሏል እኮ ነው ያልሽው ኢየሱስ እኔ ገድላለሁ አለ እንደሱ አለ እሱ እንደሱ አለ ያለበት ቦታ አላምንም እንደሱ አላለም እኔ ገድላለሁ አይደለም ኢየሱስ ክርስቶስ ስልጣን አለው በሱም እጅ ላይ ይኸውልሽ ወገናችን እሱ እኔ ገድላለሁ አላለም ነው እንደሱ ያላለው ነው እሺ እንደሱ ነው ምን አልከኝ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ያለውን ማንበብ ፈልገሻል እሱ ላይ አሁን ግን ልትገድሉኝ ትፈልጋላችሁ ነው ያለው እንጂ እኔ ገድላለሁ አይደለም ያለሽ አሁን ግን እሺ ዮሐንስ ወንጌል 3 ምዕራፍ 35 ላይ ምን ይላል እንዴ እዛም እንትን አትበይ እንጂ ልጅ እኮ ስልጣን ያለበት እሱ ጋር ነው እኮ የኢየሱስ ስልጣን አባቴ እንደሚያደርግ እኔም አደርገዋለሁ አባቴ ያድኗል እኔም አድኗለሁ አባቴ የሚያደርገው ሁሉ እኔ ማድረግ ይችላል ለምን አንዴ ኢየሱስ ክርስቶስ እኔ ከራሴ አንዳች ላደርግ አይቻለኝም ብሎ እንደተናገረ ታውቂያለሽ አይደለ ነገር ግን አብ ሲያደርግ ያሳየውን ነገር ወልድ ደግሞ እንዲሁ ያደርገዋልና ይላል ያሳየውን ያክል ያደርጋል ኦኬ ወልድ ብሎ ራሱ ልጁ መሆኑን እንደገለጸ አይተሃል እኛ ግን ሰው ነን
ብርቅ አይደለም። ልጅ ተብሎ ይገለጻል እኮ ነቢያቶችም ልጅ ይባላሉ። ኢየሱስ ክርስቶስ አይሁዶችን እናንተ ግን የልዑል ልጆች ናቸው ብሏቸዋል። የእግዚአብሔር ልጆች እንደሆነ ይናገራል። ከኢየሱስ በፊት የተላከው ዮሐንስ ነው። ዮሐንስ እኔ የሱን ጫማ መፍታት እንኳን አልችልም፣ እሱ ከኔ ይበልጣል፣ እኔ ከሱ አንሰዋለሁ፣ እሱ ከላይ ነው ብሎ ለምን መሰከረ? እሱ በእሳት ይጠምቃል፣ እኔ በውሃ ነው የምወጣው። ክብሩን እየገለጸለት ነው። አዎ መሲሁ ከዮሐንስ የተከበረ ነው፣ በጣም የላቀ ነው። እሱን እኮ እናምናለን እኛ እኮ። እሺ ከዮሐንስ ዮሐንስ ከክርስቶስ በፊት የመጣ ነብይ ነው። እግዚአብሔር ነው ዮሐንስን የላከው። ንስሐ ግቡ ትውልድ እስኪል ከኢየሱስ በፊት ንስሐ ግቡ፣ ወደ መንግስት ሰማይ እንድትገቡ ንስሐ ግቡ፣ ወደ እግዚአብሔር ተመለሱ ይል ነበር፣ ይሰብክ ነበር፣ የንስሐ ጥሪ ያስተላልፍ ነበር። ግን ኢየሱስ ሲመጣ አንድ ከኔ የሚበልጥ ይመጣል ብሎ ዮሐንስ ለምን መሰከረ? የሚመጣው ከኔ ይበልጣል ለምን አለ? እሱ ነብይ ሆኖ አሁን ሊመጣ ያለው ከኔ ይበልጣል ለምን አለ? ግን እኛ ሰው እንላለን አይደል? ሸግተው ይበልጣል እኮ ኢየሱስ ዮሐንስን ይበልጣል። ኢየሱስም ወደ ንስሐ ግቡ እያለ ይሰብክ ነበር። ልክ ዮሐንስ ወደ ንስሐ ግቡ እያለ ሲሰብክ እንደነበር ስናታውቂ። ኦኬ እሺ፣ ከዮሐንስም ነብይ ነው። ግን ከዮሐንስ ኢየሱስ ከበለጠ እኛ እሱ ነብይ ነው ሰው ነው ለምን እንላለን? እሺ መብለጡ አምላክ አያደርገውም እኮ ገናቸው። ይበልጣል፣ የተሻለ ነው፣ ከሱ ይበልጣል እንጂ አለቀ በቃ። እንጂ ከሰውነት አይለየውም። ያ ነገር ሰው ነኝ ብሎ ቃል በቃል ኢየሱስ ራሱን የተናገረው ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ክርስቶስ እኔ ሰው ነኝ ይላል። እኔ ሰው ይላል። እሱ ሰውነቱን እንግዲህ በመለኮት ሳይሆን ሰውነቱን በሰውነቱ ነው ያሳየው እንጂ በአምላክነቱን አላሳየንም። በምሳሌ ነው ያስተማረ ነበር። አምላክነት የለውም። እነ ዮሐንስ እነ ነቢያቶችም እኛም ቢሆንንም እናንተ ከታች ናችሁ፣ የእናንተ መንግስት ከታች ነው፣ የኔ መንግስት ከላይ ነው ለምን አለሽ? ከላይ ወደ ላይ እንደሚያደርግ እየነገራቸው ነው። ትፈልጉኛላችሁ አታገኙኝም፣ ወዳለሁበትም ስፍራ ከቶ አትመጡም እያለ ይነግራቸዋል። ወደ አብ እሄዳለሁና አላቸው። ራሱ እንደሚሄድ ወደ ሰማይ እንደሚያርግ እየነገራቸው ነው። እኔ ከላይ ነኝ እናንተ ግን ከታች ናቸው እያለ ይገልጽላቸዋል። እርሱ ወደ ላይ ማድረጉንና መሄዱን እየገለጸላቸው ነው። ሌላው ኢየሱስ እኔ ሰው ነኝ ብሎ በግልጽ ተናግሯል። እሱን ታውቂያለሽ አይደለ? እኔ እሱ ራሱ ክርስቶስ ነኝ ብሎ እኮ የገለጸበት አለ። እኔ እርሱ ነኝ ብሏል። ክርስቶስ ገና ነብይ ሊመጣ ያለው አንተ እኛ እናውቃለን፣ ሊመጣ ያለ አንድ ነብይ አለ እሱም ክርስቶስ ነው ብላ ሴትዮዋ በጠየቀች ሰዓት ውሃ አጠጨኝ የተባለችው አንተ ከአባታችን ከያዕቆብ ትበልጣለህ ባለችው ሰዓት አው በልጣዋለሁ፣ ከኔ የሚጠጣ ለዘላለም አይጠማም፣ እኔ የዘላለም ሕይወትን ውሃ እሰጣለሁ ለምን አላት። ከዛ አው ይሄንን ይሄን ውሃ ስጠኝ፣ ዳግም አልጠጣም፣ ዳግም አልጠማም፣ ይሄን ውሃ መጠጣት ፈልጋለሁ። ክርስቶስ ማለት ምን ማለት ነው ያልኩሽ? ይኸውልሽ ክርስቶስ መባሉ እንደውም ፍጡር በሆነ እኮ ነው የሚያሳየው። እንጂ አምላክ ክርስቶስ አይደለም እኮ አምላክ ተሻላረ። ክርስቶስ ማለት ምን ማለት ነው? ትርጉም ታውቂያለሽ? እሺ በኃጢአታችሁ እንዳትሞቱ ነግሬያችኋለሁ። እኔ እርሱ ነኝ ስላላችሁ እኔን እርሱ እንደሆነው ካላወቃችሁ በኃጢአታችሁ ትሞታላችሁ ለምን አለ? እኔን እመኑ እወቁ ለምን አለ? ችግር የለውም። እሱን ማመን እኮ አለብን እኮ ክርስቶስ ኢየሱስ ክርስቶስ እንደሆነ መልእክተኛ እንደሆነ ማመን ግዴታ ነው። ኦኬ መልእክተኛ ሆኖ እሺ እኔ የዘላለምን ሕይወት እሰጣለሁ ከኔ በስተቀር ማንም ወደ አብ ሊገባ አይችልም ለምን አለ? ሕይወትም እኔ ነኝ፣ መንገድም እኔ ነኝ፣ እውነትም እኔ ነኝ ለምን አለ? ነብዩ ሆኖ ሰው ላስረዳሽ የዘላለማዊ ሕይወት ነው ክርስቶስ በእኔ የሚያምን የዘላለምን ሕይወት ይወርሳል። እሱ በእኔ አምኖ ቢሞትም እንኳን መጨረሻው ዘመን እኔ አስነሳዋለሁ ለምን አለ? የዘላለም ሕይወትን ይሰጣል ሲባል ምን ማለት ነው? ምንድነው የዘላለማዊ ሕይወት? እሺ ጥያቄ መጠየቅ ይቻላል? የዘላለማዊ ሕይወት ማለት ምን ማለት ነው ታውቂያለሽ? አዎ ምንድነው የዘላለም ሕይወት ማለት? እኔ በክርስቶስ ከሰማይ እሱ እንደተላከ ከአብ ዘንድ እንደመጣ እኔ ለኔ ኃጢአት እሱ እንደሞተ ካመንኩና በሱ አምኜ ከዳንኩ ቢሞት እንኳን እሱ በመጨረሻው ቀን ያስነሳኛል፣ የዘላለምን ሕይወት ይሰጣል። በማመኔ እድናለሁ እንጂ
ካላመንኩ አልድንም እሱ ብሏል። ስላላመናችሁ በኃጢአታችሁ ትሞታላችሁ ብሏል። ምን ብሏል? አይደለም ጥያቄ። የዘላለማዊ ህይወት ማለት ምንድነው ነው? ባጭሩ የዘላለማዊ ህይወት ማለት እውቀት ነው። እሺ ይሄን እውቀት ኢየሱስ ክርስቶስ የዘላለማዊ ህይወት እሰጣለሁ ሲል ጊዜ እውቀትን እሰጣችኋለሁ አሳውቃችኋለሁ ማለት ነው። ያም እውቀት ምንድነው? አንድና ብቸኛ እውነተኛ አምላክ እንዳለና ኢየሱስ ደግሞ የዚያ የአምላክ መልእክተኛ እንደሆነ ማወቅ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ፣ እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ህይወት አለ። አየሽ፣ የዘላለማዊ ህይወት ማለት ስለ አንድ አምላክ ማወቅና ክርስቶስ ደግሞ የዚያው መልእክተኛ ነብይ እንደሆነ ማወቅ። ይሄ ነው በቃ። ይሄን እውቀት ይሰጣል ማለት እንጂ ሌላ አይደለም። እቺ የዘላለም ህይወት ማለት ራሱ እኮ ራሱ አይደለ? እቺ የዘላለም ህይወት ማለት ራሱን አይደለ? እቺ ያለው ኢየሱስ ራሱ ነው። አንተ እንደላከኝ ለሚያምን አለ አይደለ እኮ። እቺ ያለው ራሱን ነው። አዎ እቺ ማለት ራሱን ነው። እቺ የዘላለም ህይወት ማለት ከራሱ አፍ የሚወጣው ቃል ነው። ከአፉ የሚወጣው ቃል አይደለ ሰው ነው የሚያድነው የሚያነጻው። እቺ ያለው ራሱን አይደለም ሴትዮ፣ ይሄ እውቀቱን ነው። እውቀት አባት ወይ አለ ይኸውልሽ፣ አንድና ብቸኛ እውነተኛ አምላክ አንተ ነህ፣ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ህይወት አለ። ያውቁ ዘንድ የሚለውን አስምሪበት። ስለ እውቀቱ ነው እየተናገር። ይህ እውቀት ነው የዘላለማዊ ህይወትን የሚያስገኘው። ይሄን ማወቅ ነው። ገብቶሻል አይደል? ይህን የዘላለማዊ ህይወትን አምላኩ ነው ስልጣን የሰጠው። በሰጠውም ላይ የዘላለማዊ ህይወትን እንዲሰጥ ስልጣን እንደሰጠው ሁሉ እያለ ይናገራል። ያም ምንድነው? እውቀት ነው። ያን እውቀት ደግሞ ማንኛውም ሰው የሚሰጠው የሆነ ነገር ነው፣ ሌላ ነገር አይደለም። ዘላለማዊ ህይወት ሲባል ማንኛውም ሰው ሊሰጥ አይችልም። ለምን? በአባቴ የሚያምን እውቀት ነው። ይሄን እውቀት ማንኛውም ሰው ሊሰጥሽ ይችላል። እውቀት አይደለም። የዘላለም ህይወትን እሰጣለሁ እንጂ እውቀትን እሰጣለሁ አላለም። የዘላለም ህይወት ከእርሱ እንደሚገኝ ራሱ መሰከረ። በወልድ የሚያምን ሁሉ የዘላለም ህይወት አለው። በአብ የሚያምን የዘላለም ህይወት፣ በወልድም የሚያምን የዘላለም ህይወት አለው አለ። በወልድ ካላመንም የዘላለም ህይወት እንደሌለ በራሱ አፍ ነው የተናገረው። የት አድርጓት እና ያኛው እስኪያወራ አንተን ይሰማል። ይኸው ነው። ጭራሽ ማዳመጥ አትፈልግም ወይ? አትረዳውም አማርኛውን? ከይቅርታ አላህ ሚውትህን አንሳ። ሄሎ ግራ ገባን ይላል። ግራ ብቻ ማለት ነው። ግራም ቀኝ። አዎ የዘላለማዊ ህይወት ማለት ምን ማለት ነው? ማለት ነው። አይኔ ቀድሞ ላይ ነበር ልጠይቅ ያሰብኩት። ይሄን አትቀጥለውም? ልጅቱ መመለስ ያቃታትም የዘላለማዊ ህይወት ምን እንደሆነ። የዘላለማዊ ህይወት አግኝታ የዘላለማዊ ህይወት አግኝታት ላላገኛም ረባና ኔትወርካቸው ይሰማል። ኢሳይያስ 9:6 እንደገና ለመጠየቅ ፈልጌ ነበር። ምክንያቱም ይሰማል ነው። በጣም እየዘገየ ነው የሚደርሰው። ገስት ላይ ማን እንዳለ አይታየኝም ምናምን። ልጆች ኮፒ ሊንክ አድርጉ። 3000 ሰዎች አላችሁ ተከታተሉኝ ማለት ነው። ገስት ላይ ማን እንዳለ አይታየኝም። ማስወጣት ምናምን አልችልም፣ ማስወጣት አልችልም ምናምን። እሱ ባይመልስልኝ እሺ፣ እኔ ከኔ ጋር አውራ። የዘላለም ህይወት ኢየሱስን ማመን ነው። ኢየሱስ በአፉ የአባቴ ፍቃድ ወልድን አይቶ በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖር። እሺ ማስረጃ ሳይልሽ የዘላለማዊ ህይወት ማለት ይሄ ማለት ነው የሚለውን ከመጽሐፍ ቅዱስ ንገረኝ። የቱኛው ቁጥር ነው? ዮሐንስ ወንጌል 6 ምዕራፍ 6 ቁጥር 40 ላይ። እሺ ያንብብ እስኪ ምን ይላል? ቆይ ከ35 ልምጣልህ። ኢየሱስም እንዲህ አላቸው፣ የህይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔም የሚያምን ፈጽሞ አይጠፋም።
አየው የዘላለም ህይወት ኢየሱስ ነው። ከኢየሱስ ውጭ አይለም እንደስ አይደል? እሺ አሁንም ልድግምላ። ነገር ግን ወደ እኔ የሚመጣ ከቶ አይራብም፣ በእኔም የሚያምን ፈጽሞ አይጠፋም። ምን ማለት ነው? ፈጽሞ አይጠፋም ማለት በእኔ የሚያምን ፈጽሞ አይጠፋም ማለት የት እንደሚል ላሳይሽ ነኝ። ታነቢያለሽ መጽሐፍሽን? አንብብሽ 35 ወደ ታች አንተ አንብብሽ። አይደለም እንደዛ የሚል አላመጣሽም። ማለት የዘላለማዊ ህይወት ማለት ነው የሚለውን ራሱ መጽሐፍ ቅዱስ ይናገራል። በእኔ የሚያምን አለ እኮ በእኔ የሚያምን ከቶ አይጠፋም ማለት ማመን አይደለም ጥያቄው ወገናችን። ነገር ግን እሺ ወደ ታች ይላል 17 ቁጥር 3 ላይ የዘላለማዊ ህይወት ማለት ምን ማለት እንደሆነ ይናገራል። 40 ላይ እሺ ሊጨምርልክ። እሺ ከ37 ልምጣ። አብ የሚሰጠኝ ሁሉ ወደ እኔ ይመጣል። አብ የሚሰጠኝ ሁሉ ወደ እኔ ይመጣል። ወደ እኔ የሚመጣውንም ከቶ ወደ ውጪ አላወጣም። ወደ እኔ የሚመጣውንም ከቶ ወደ ውጪ አላወጣም። ከሰማይ የወረዱት የራሴን ፍቃድ ለማድረግ ሳይሆን የላከኝን የእርሱን ፍቃድ ለመፈጸም ነውና የላከኝን ፍቃድ ከሰጠኝ ሁሉ አንድ እንኳን ሳይጠፋብኝ በመጨረሻው ቀን እንዳስነሳው ነው። በመጨረሻው ቀን ማለት አሁን ሰው ይሞታል፣ በመጨረሻ ቀን ሊመጣ ያለው ኢየሱስ ነው። ከሞት በኋላ መጥቶ የሚያስነሳን ከኢየሱስ ውጪ ሌላ አለ ወይ? ወደ እኔ የመጣው አብ እኔ ማን ነው የዘላለም በመጨረሻው ቀን እኔ አስነሳዋለሁ። እሱ የዘላለምን ህይወት ከሱ አይደለም የሚያገኙት ከኢየሱስ አይለም። ስለ ዘላለማዊ ህይወት አያወራም። እሱ የት እንደሚያወራ ልንገርሽ። እሺ ወደ እኔ የመጣውን እኔ በመጨረሻው ዘመን እኔ ከሞት አስነሳዋለሁ ማለት ምን ማለት ነው? አይደለም። አሁን ጥያቄያችን የዘላለማዊ ህይወት ማለት ምን ማለት ነው ነው ጥያቄው። የአባቴ ፍቃድ ወልድን አይቶ በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው ምን ማለት ነው? እሺ ወልድን አይቶ የሚያምን የዘላለም ህይወት እንዲኖረው ማለት ምን ማለት ነው? ለዘላለም ትኖራለህ በወልድ ቃል። ምን ማለት እንደሆነ አሁን ላሳይሽ። ራሱ ኢየሱስ ከተናገረው አሳየሽ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ምን አለ? እስኪ አንብቢው እስኪ ቃሉን። ዮሐንስ ወንጌል ምዕራፍ 6 አሁን ያነበብኩትን አብራራልኝ፣ ከዛ ወደ አንተ ጋር እሄዳለሁ። ወደ አንቺ ነው የምንሄደው። የዘላለም ማለት ምን ማለት እንደሆነ የሚናገረው እዚያ ጋር ነው። እሺ የአባቴ ፍቃድ ወልድን አይቶ አይደለም ወገናችን፣ በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው ነው። እኔም በመጨረሻው ቀን አስነሳዋለሁ። እርሱ ምን እንደሆነ ማመን የሚለውን ደግሞ እዚያ ጋር የዘላለማዊ ህይወት የሚለውንም ጥቅልል አድርጎ ይነግርሻል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 አንብቢው። እሺ ምን ይላል? ምዕራፍ 17 ቁጥር 3 እሺ ከአንድ ልምጣ። አባቴ ወይ ጊዜው ደርሷል፣ ልጅ ያከብሪ ዘንድ ልጅህን አከብረው። ከላይ መጣውልክና ከአንተ ለተቀበላቸው ሁሉ የዘላለም ህይወት እንዲሰጥ በሰው ሁሉ ላይ ስልጣን ሰጥተዋልና። አየዋ በስልጣን በማለት በክርስቶስ ላይ እንዳለ ይሄ ቃል ይናገራል አይደል? በክርስቶስ ላይ ስልጣን ተሰጠው እያለ ነው። ፍጡር መሆኑን እየገለጸልሽ ነው። አምላክ ስልጣን ይሰጣል አይሰጥም? መልሽ እስኪ። ለማን ነው? ከክርስቶስ ውጪ ሌላ ሞቶ ከሞቱ በኋላ አስነሳለሁ ያለው ነቢያት ማን ነው? ሌላ ስልጣን ስለመሰጠት ካነሳሽ ፍጡር መሆኑን እንዳውም የሚገልጽ ነው ኢየሱስ። ይሄ የተማለደው ገና ከመሞቱ በፊት ነው። ይሄን ቃል የጸለየው አምላክ ስልጣን ይሰጣል ወይስ ይሰጣል? ግን ልጃ ቃል ነው አይደል? አሁን አማርኛ ስንተኛ ቋንቋሽ ነው? ከይቅርታ ጋር ይኸው አዳምጪ እሺ። ስልጣን አስረኛ ቋንቋ። አስረኛ ቋንቋ። እሺ ስልጣን የሚሰጠው ፍጡር ነው። እሺ ፈጣሪ ስልጣን አይሰጠውም። ኢየሱስ ስልጣን ተሰጠው ከተባለ በቃ አለቀ። ፍጡር መሆኑን ትልቅ የሚገልጽ ማስረጃ ነው። እንዳውም ይሄ አምላክ ቢሆን ስልጣን አይሰጥምና ስልጣንን ከኢየሱስ ውጪ እሺ ከሞት በኋላ አስነሳዋለሁ ያለው ለማስነሳት ስልጣን ያለው ሰው አለ? ነቢያቶች አንብቡ፣ ጥቅሱን እያነበብን የዘላለም ህይወት አንተ ብቻ እውነተኛ አምላክ የሆንከውና የላከውን ኢየሱስ ክርስቶስን ያውቁ ዘንድ ክርስቶስ ከላይ እንደመጣ የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይላል።
እሺ ይቺ የዘላለም ሕይወት ናት። ማን ይቺ የዘላለም ሕይወት? ራሱ ክርስቶስ አይደለም? ቆይ አንዴ አዳምጪ። ኢየሱስ ክርስቶስ ምን አለ እሱ ጋር ቁጥር 3 ላይ አንድና ብቸኛ እውነተኛ የሆንክ አምላክ ያለው ማንን ነው? ራሱን ነው። እግዚአብሔር ነው። ደግሞ አብ እኔና አብ አንድ ብሏል። እሺ እስኪ እኔና አብ አንድ ነን ብሏል። ቆይ አንዴ እሱ ጋር አንድና ብቸኛ የሆንክ አምላክ ያለው ማንን ነው? እሺ አይደለም በል እሺ ራሱን ነው አይደለም? ራሱን ነው። ሰው እንዲያውቅ ነው ይሄንን ሊመና የለመነው። ደግሞ ወልድ በሱ ውስጥ አለ። አዳምጪ። ቆይ አባት ሆይ እያለ ራሱን ነው ትያለሽ? ኢየሱስ አብ ነው እንዴ? አንድ ላይ ናቸው። በስጋ ነው እንጂ አንድ ላይ ናቸው። አንድ ላይ ነው። ሁለት አይደለም፣ አንድ ላይ ነው። ወይስ አይደለም? ኢየሱስ አብ ነው አይደለም? ኢየሱስ ወልድ ነው። አዎ። ስለዚህ እያለ ያለው አብን ነው። እሺ ወደ ሰማይ ቀጥ ብሎ ኢየሱስ ክርስቶስ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ ካለ በኋላ ስለ ራሱ ደግሞ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ አለ። ኢየሱስ የተላከ መልእክተኛ እንጂ ሌላ አይደለም። እሺ ሸጊቱ ጨረሰን። ኦኬ መልእክተኛ ነኝ አላለም። የዘላለም ሕይወት እኔ ጋር ነው ብሏል። የተላከ የሚለው ማንን ነው? አብ ላይ ስልጣን እንዳለው ወልድ ላይ ስልጣንም አለ ብሏል። አዳምጪ። ተሰጥቶ ነው እንጂ የለውም ስልጣን። ይኸውልሽ ስልጣን ሁሉ ተሰጠ የሰማይና ምድር ይላል። እሺ ስልጣን በኢየሱስ ላይ ሞት ላይ ለመፍረድም ስልጣን ካለው ለማንሳትም ከኔ ጋር እንቀጥል። ስልጣን ከተሰጠ በየትኛውም ነገር ላይ ቢሆን ተሰጥቶ ከሆነ ፍጡር መሆኑን የሚገልጽ ነው። እሱ በዚህ ላይ በህይወት ላይ በምን ላይ በየትኛውም የሚሆን በጨመረ በዚህ ላይ ስልጣን ተሰጥቶ ነው። ኢየሱስ ክርስቶስን አንተ እንደላከኝ ያውቁ ዘንድ ይመኑ ዘንድ እቺ የዘላለም ሕይወት ናት ካለ በኋላ የዘላለም ሕይወትን አሳልፎ ለኛ እሱ ከሰጠን እሱ ለኛ ሕይወቱን አሳልፎ እንደሰጠን ካመነን ለኛ እንደሞተልን ካመነን መጨረሻው ዘመን ስልጣን ያለው ጌታ ኢየሱስ በኋላ የሚያስነሳው ማን? እሱ አይደለ ስልጣን ያለው ጌታ? እውቀት ነው። እሺ የዘላለማዊ ሕይወት የሚለው እውቀትን ነው። ያውቁ ዘንድ እያለች ነው። ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ እሺ ኢየሱስ ክርስቶስ ዓለም ከመፈጠር በፊት በነበረኝ ክብር ለምን አለ? ዓለም ከመኖር በፊት እኔ ነበርኩኝ። አብርሃም ከመኖር በፊት እኔ ነበርኩኝ። አብርሃም ግን የዓለም የትውልድ ሁሉ መጀመሪያው ነው። ይሄ የታወቀ እውነት ነው። የትውልድ ሁሉ መጀመሪያ ነው። በአብርሃም አይደለ የመጣ ነው የበዛ ነው እና ግን ኢየሱስ ክርስቶስ አብርሃም ከመኖር በፊት እኔ ነበርኩኝ። ልጆች ያላ الادمين نزلوها تحت بارك الله فيكم والله ما تفهم. እናንተማ እውነት ጋር ስትመጡ እኮ ትፈራል። أعوذ بالله. እሺ ከኔ ጋር እንቀጥል። እሺ ኢየሱስ ክርስቶስ አምላክ አለው የለውም? ኢየሱስ ክርስቶስ አምላክ አለ የለውም? አይዛ ጋር ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ለመሐመድ ነው ያልከውን ጥቅስ ማለት ነው። ለኢየሱስ ክርስቶስ ነው ስላሉ ምንም ለኢየሱስ እንደሆነ እንደማያሳይ ልገልጽላት ፈልጌ ነው። ለማንኛውም እሺ ለኢየሱስ ነው ብለህ ነው አንተ የምታምነው? እሱም ኔትወርክህን አስተካክለን። እሺ በጣም እየዘገየ ነው የሚደርሰው እኮ ኢሳይያስ 9:6 እሺ ለመሐመድ ከሆነ መሐመድ እውነተኛ አምላክ ተብሏል ወይ ንገረኝ። አምላክ ማለት ምን ማለት ነው? እኔ አምላክ ነው አልኩኝ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አምላክ ነው አላለም። እንደው እንደ መጽሐፍ ቅዱስ እንሂድና አምላክ ሲባል ምን ማለት ነው? ይሰማል? ስሙም ድንቅ መካር ኃያል አምላክ ተብሎ ተጠርቷል። መሐመድ ወይ ይሄ መልስ ነው። አምላክ ማለት ምን ማለት ነው? ድንቅ መካር ኃያል አምላክ ተብሏል።
አንዴ አዳምጥሽ። አምላክ ማለት ምን ማለት ነው? እኔ አምላክ ነው የሚለውን ቃል አላነሳሁም። በዚያ ላይ የተገለጹት እርሳቸውን ሊገልጽ የሚችል ነገር አንስቼላቸዋለሁ። ምናልባት አዳምጠ ከሆነ ማለት ነው። እንዳው ብንወስደው እንኳ እሱን እዚህ አምላክ የሚለውን አምላክ ሲባል ምን ለማለት ነው? መጽሐፍ ቅዱስ ላይ ለአምላክ ብቻ የሚሰጥ መጠሪያ ነው ወይንስ አይደለም? ኖ ለመሐመድ ነው ብለሃል። ለመሐመድ ነው ብለሃል። አምላክ የሚለው ለነብዩ መሐመድ ነው አላልኩም እኔ። አትቀላቀል። ይኸውልህ እሱን አይደለም ነው ያልኩት እኮ መሐመድ ድንቅ መካር ኖ ስትል ነበር። በህዝብ አምላክ የሚለው ነብዩ መሐመድን አምላክ ብሏቸዋል አላልኩም። አዳምጥ። በዚያ ላይ ያሉ እሳቸው ሊገልጹ የሚችሉ ቃላት ነው ነው ብለሃል አይደል? እዚያ ጋር የሚገኙት ጥቅሶች እኮ ትንቢቱ ለእሳቸው ነው የተነገረው ነበር። ለምን አታዳምጥም? ሰውየው አምላክ የሚለው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው ብዬ እኔ አልተናገርኩም። ብቻ አይደል? ነገር ግን በዚህ ውስጥ ላይ አለቅነት በጫንቃው ላይ ይደረጋል የተባለው ነገር አለቅነት የነብይነት አለቅነት በጫንቃቸው ላይ እንዳለ ብዬ በማስረጃ ታነሳለህ ነበር። ልክ እንዲሁ ነብያቶች ሙሴ አግኝቷቸው ሕፃን የተባለው እርሱ ነው ብሎ የገለጸባቸውን ሁሉ ስለነግረህ ነበር። አምላክ የሚለውን ለማንሳት ፈልገሃል አንተ። ገብቶሃል አይደለ? እሺ አምላክ ሲባል ምን ማለት ነው? እንደ መጽሐፍ ቅዱስ መልስ። ለአምላክ ብቻ የሚሰጥ ነው ወይንስ ሌላም አካል አምላክ ተብሎ ይጠራል? አይ ኦኬ፣ ይሄ አሁን ብዙ አምላክ የተባሉ አሉ፣ ግን የጌታችን የመድኃኒታችን ኢየሱስ ክርስቶስ አምላክነት ከሌላው ይለያል። ወይ አንዴ ከሱ ይለያል ላይ አይደለም ጥያቄ። ይሄንን ደግሞ ወይ አንዴ አንድ ነገር እንድትረዳ ነው። ቆይ ነብያቶች አምላክ ይባላሉ አይባሉም? እንደ መጽሐፍ ቅዱስ የተባሉ አሉ አልኩህ፣ ግን የነሱ ከክርስቶስ አምላክነት የተለየ ነው። አሁን ወደሱ ልንመጣ ነው። ቀጣይ ወደሱ እንመጣለን። ግን እዚህ ቦታ ላይ አምላክ የሚለው ቃል ለሰው እንደሆነ ወይ ሰው ላይ እንደሚውል እንድትረዳ ያክል ነው። ነብያት ከአምላክ ዘንድ ቃል የሚመጣላቸው ሁሉ አምላክ ሲባላሉ አይባሉም? እንደ መጽሐፍ ቅዱስ ይባላሉ አይደለ? ነብያቶች አምላክ ናቸው አይደል? እንደ መጽሐፍ ቅዱስ በል ጠንክር። አሁን በኋላ እናየዋለን። ኢሳይያስ 40:10 ክፈትልኝ። አንዴ ጨርስ። ይሄን እየጨረስክ ትሄዳለህ። ነብያቶች አምላክ ይባላሉ አይባሉም? እንደ መጽሐፍ ቅዱስ አምላክ ተብሎ ይጠራሉ አይጠሩም? አምላክ ይባላሉ ማለት ነው። አየህ አይደለ? ስለዚህ መጽሐፍ ቅዱስ ላይ የተባሉ አሉ አልኩህ እኮ። አዎ እሺ፣ በጣም ጥሩ እናመሰግናለን። አሁን እዚህ ጋር ምንድነው ልታውቁ የሚገባው ነገር እነሱ ግን የባህሪ አምላክ የሚባል ነገር የለም። ኢየሱስ ክርስቶስ የባህሪ አምላክ ነው እንጂ የባህሪ አምላክ አይደሉም ሲባሉ ነው እያልኩ። ኢየሱስ የባህሪ አምላክ ነው የሚለው የት ጋር ነው ያለው? እሱን ለመለየት ፈልገህ ነው አይደል? ይሄ ሁሉ ኢየሱስ ክርስቶስ የባህሪ ማስረጃ የባህሪ አምላክ ነው። ይሄን አይስ ትንሽ እኮ ላመጣልህ ነው ላመጣልህ። እሱ ወንድሜ ኢየሱስ አንደማመጥም። ቆላስይስ ምዕራፍ 1 ቁጥር እሺ አንብበሽ። ቆላስይስ ምዕራፍ 1 ከቁጥር 16 ላይ የሚታየውም የማይታየውም አለቅነትም ዙፋንነትም ሁሉ በክርስቶስ ኢየሱስ ተፈጠሩ ይላል። ይሄ የባህሪ አምላክ ነው የሚለው የቱ ጋር ነው ማስረጃው? ፈጣሪ ነው እያለ ነው። ከዚህ ወደ ምን የባህሪ አምላክ ነው? ኢየሱስ ፈጣሪ ነው የሚለው አይደለም። ያውቀዋለሁ እኮ እየነገርኩህ እኮ ነው። ቆላስይስ ምዕራፍ 1 ከቁጥር 15 እስከ 16 የሚታየውም የማይታየውም ሁሉ በክርስቶስ ኢየሱስ ፈጣሪ ነው የሚለው አውጣው በኢየሱስ ክርስቶስ ተፈጠሩ ይላል። ምን ማለት እንደሆነ እንመጣለን። ኢየሱስ ሁሉ የተፈጠሩት በእርሱ ነው ይላል። ሳይሆን ጥያቄያችን ወደ እሱ እንመጣለን። ስለዚህ ኢየሱስ ክርስቶስ የባህሪ አምላክ ነው የሚል ጥቅስ ሰጠን። ያላ ማለሽ እኮ ልሰጥህ ነው። ኢሳይያስ 40:10 ኢየሱስ ክርስቶስ ጭራሽ ስሙን አያውቀውም ብሎ ኪዳን ኢየሱስ ክርስቶስ የባህሪ አምላክ ነው ብሎ የተናገረ አንድ ሐዋርያ መጽሐፍ ቅዱስ ላይ
እግዚአብሔር እንደ ኃይል ይመጣል ለእያንዳንዱም እንደ ስራው እየተደማመጥን አይደለም። እግዚአብሔር እንደ ኃይል ይመጣል ለእያንዳንዱም እንደ ስራው መጠን ይከፍል ዘንድ ዋጋው ከእርሱ ጋር ነው ይላል ትንቢተ ኢሳይያስ ምዕራፍ 40 ቁጥር 10። እዚህ ጋር እንደ ኃይል የሚመጣው ማለት ነው። የተጠየቀው ምንድነው? ኢየሱስ ክርስቶስ የባህሪ አምላክ ነው። እዚህ ጋር የሚመጣውና ለእያንዳንዱ እንደ ስራው መጠን የሚከፍለው ማን ነው? ኢየሱስ ክርስቶስ የባህሪ አምላክ ነው የሚል ጥቅስ የለም ማለት መጽሐፍ ቅዱስ ላይ ሄሎ ነገርኩህ። ፈጣሪነቱን እያመለከተ የባህሪ አምላክ እንዴት ነው? ሁሉ የፈጠረ እሱ ነው እያለህ ነው። የሚታየውም የማይታየውም ሁሉ በኢየሱስ ክርስቶስ ተፈጠሩ ይላል። ዕብራውያን 1:8 ላይ መመልከት ትችላለህ። ዕብራውያን 1:8 መመልከት ትችላለህ። አንተ ከጥንት ምድርን መሰረትክ፣ ሰማያትም የእጆች ስራ ናቸው ይላል። ምድርን የመሰረተ ሰማያት የእጁ ስራ የሆኑ ክርስቶስ ኢየሱስ ነው እና ፈጣሪነቱን ነው እንትን የምትለው ወይስ ኦኬ? ኢየሱስ ክርስቶስ የባህሪ አምላክ ነው እያለ ነበር። ለዚህ ጥቅስ ሲባል ማስረጃ የለውም። አንደኛ እሱ ነው። የኢየሱስ ክርስቶስ አምላክ ነው የሚለው ብንሄድ እንኳን ቆይ ተረጋጋ። ኢየሱስ ክርስቶስ የአምላክ ቃል ስለሚመጣለት የአምላክ ቃል የሚመጣላቸው ሁሉ አማልክት ተብለዋልና ብሎ ራሱ ተናግሯል። እንደው ከዛ ነው ቢከ ዕብራውያን 1:8 ከፋተው ዕብራውያን 1:8 ከፋተው ኢየሱስ ክርስቶስ የባህሪ አምላክ ነው የሚል መጽሐፍ ቅዱስ ላይ የትኛው ላይ የለም። አንደኛ እሱ ነው እኮ። ሁለተኛ አንተ ከጥንት ምድርን መሰረት እግዚአብሔር ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ይናገራል። እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ይላል። ገብቶሃል አይደል? ኦኬ እሺ፣ ሰማይና ምድርን የፈጠረ አምላክ አይደለም ንገረኝ። አምላክ ማለት ነው። ገብቶሃል? እየተሰማ አይደለም ባይዘ ኢየሱስ ስም አይደለም ነው ያልከው? ሰማያትና ምድርን የፈጠረ አምላክ ነው ወይስ ፍጡር? ንገረኝ። እግዚአብሔር ነው። በዘፍጥረት ምዕራፍ 1 ቁጥር 1 ላይ እግዚአብሔር መጀመሪያ ሰማይና ምድርን ፈጠረ ይላል። ኢየሱስ ክርስቶስ ደግሞ ወፍ አልፈጠረም። ኤኒዌይስ እየተሰማ አይደለም። ደጋግማለሁ። ኢየሱስ ክርስቶስ አይደለም እግዚአብሔር ነው የፈጠረው ይላል መጽሐፍ ቅዱስ። ሰማይና አዎ ዕብራውያን 1:8 ክፈተውና አንድ ጀምራም ዕብራውያን 1:8 አንብብ አውጣና ይኸውልህ ጂሰስ ወንድሜ እሱ የጠየቁት ጥያቄው ከስር ብትመልስለት አይሻልም? እንደዛው ብንሄድ አሪፍ ነበረ። እኔም እኮ እንዳንተ ክርስቲያን ነኝ እኮ። አንተ ሰማይና ምድርን የፈጠረው ማን ነው ብለህ ነው የምታምነው? አንተኛው ኢየሱስ ነው ወይንስ እግዚአብሔር ነው? እኔ ሱዲ ክርስቲያን ነህ? አዎ ሱዲ ነኝ እኮ። እግዚአብሔር ማለት በብሉይ ኪዳን እግዚአብሔር የተባለው ኢየሱስ ክርስቶስ በአዲስ ኪዳን እሺ እየሰማ ነው። እሺ ሱዲ ነኝ። አሁን ይኸውልህ ይሄ እሱ አሁን እያለ ያለው እኮ አንተ የጠየቅከው ጥያቄ ሌላ ነው። እሱ እየመለሰልህ ያለው እኮ ሌላ ጥያቄ እኮ ነው። ሌላ እንትን ነው። አንተ የጠየቀው አሁን ምድርና ሰማይን የፈጠረው ኢየሱስ ነው ወይስ አምላክ ነው እያልከው ነው አይደለ? አሁን አንተ ቅድም እንዳልከው ዘፍጥረት አንድ ላይ እግዚአብሔር ምን አለ? ምድርና ሰማይን ፈጠረው ይላል እግዚአብሔር። አሁን በዛ ብንሄድበት አሁን በአዲስ ኪዳን ግን ያው ኢየሱስ ምድርና ሰማይን ፈጠረ የሚል የለም እንደኔ ማለት ነው። እኔ እንዳየው ከሆነ በአዲስ ኪዳን የለም። በብሉይ ኪዳን ግን
ኢየሱስ ድንቢጥ ተፈጥሯል የሚል የለም መጽሐፍ ቅዱስ ላይ። ይቅርታ ድንቢጥ በጣም ትልቅ ሆነች። ጉንዳን ፈጥሯል የሚል የለም። ምንም ማድረግ አይቻልም። ያ ጀማዓ ገስት ላይ ማን እንዳለ ይታየኝ። ያ ጀማዓ ምን ይሻላል? ስማኝ እሱ እኔ ዛሬ ደግሞ ሌላ ጥያቄ እጄ ስለመጣው አንቺን ጥያቄ ልጠይቅና እሱን አስተናግደው መጀመሪያ ሌላም ጥያቄ አለኝ። እሱን ጥያቄ ጠይቀዋለሁ። እሱ ይሰማል። ቁርአን ነው። እሺ ወርስ ሰላም አብዱል ከሪም ገስት ላይ ወላሂ ማንም ሳይታይ እንዴት ነው? ሰላም ነው። ሰላም ይኸውልህ አብዱል ከሪም እንዴት ነው ይሄ እንትን የሚስተካከለው? ገስት ላይ ሰው አይታየኝም፣ ማስገባትም አልችልም፣ ማስወጣትም አልችልም ምናምን ምንም ነገር ማድረግ አልችልም። ላይቭ መክፈትና ማውራት ብቻ ነው የምችለው። የምን ችግር ነው? እንቀጥል። እንዴት ወይ አውርደት ወይስ አሁን የሆነ ነው ወይስ ከዚህ በፊት? አረ ከመጣህ ጀምሮ ነው፣ ከ3 ቀን ምናምን ጀምሮ ጸልይበት። ሪፖርት ጸልይበት። ወደ ማን ልጸልይ? ወደ አብ ወደ ወልድ ወይንስ ወደ መንፈስ ቅዱስ? አንድ ገጠመኝ ቲክቶክ ከከፈትኩ ጀምሮ ትልቅ ገጠመኝ የገጠመኝ እሱ የሆነ ክርስቲያን ከ2 ወር ምናምን በፊት መሰለኝ ታስታውሳላችሁ፣ ላይቭ ላይ ነው ጥያቄዎች ጠይቆ ከመለስኩለት ካወራን በኋላ እንደው አሁን ደግሞ በተራችን የመጨረሻ መሰነባበቻ ይሆን ዘንድ እኔም ልጸልይ አንተም ጸልይ አለኝ። እኔ አንተም ጸልይልኝ እኔም ልጸልይልህ አለኝ። እሺ መጀመሪያ እኔ ልጸልይ አልኩት። እንስማማለን? እሺ መጀመሪያ እኔ ልጸልይ። እሺ አለ። ጸለይኩኝ። አሜን ካለ በኋላ ከጨረሰ በኋላ እኔ አምላክ ያላህ እያልኩኝ ወደ አንዱ አምላክ ብቻ ጸልያለሁ። ጨረስኩኝ። አሁን የኔ ተራ ነው፣ እኔ ደግሞ ልጸልይልህ አለኝ። እሺ ትጸልያለህ፣ ነገር ግን መጀመሪያ ወደ አብ ነው የምትጸልይልኝ ወደ ወልድ ነው ወደ መንፈስ ቅዱስ አልኩት። ምረጥ፣ ወደ የትኛው ይባል? ወደ ሶስቱም። አብ ወልድ መንፈስ ቅዱስ አንድ አምላክ አይደል? እንደዛ የሚል የለም መጽሐፍ ቅዱስ ላይ። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል የለም። እሺ ምርጫ ልስጥህ። ወይ እንደ ኢየሱስ ነው የምትጸልየው ወይንስ ከኢየሱስ ክርስቶስ ተቃራኒ ይሆናል? ኢየሱስ ወደ ማን ነበር የሚጸልየው ይላል መጽሐፍ ቅዱስ? እስኪ ክርስቲያን ካለ ይመልስልኝ። ኢየሱስ ወደ ማን ነበር የሚጸልየው? ወደ ወልድ ወደ ልመልስልህ እኔ ልመልስልህ። ኢየሱስ ወደ ማን ነበር የሚጸልየው? ኢየሱስ በምድር ላይ በነበረበት ጊዜ እየጸለየ ነበር። ወደ አብ ነው የሚጸልየው። እኔ እንደሚያውቀው መጽሐፍ ቅዱስ እንደሚናገረው ከሆነ ወደ አብ ብቻ ነው የሚጸልየው ወይስ ወደ አብ ወደ ወልድ ወደ መንፈስ ቅዱስ? ኖ ወደ አብ ነው የሚጸልየው እሱ። አንተም ወደ አብ ብቻ ነው የምትጸልየው? ወደ ወልድና ወደ መንፈስ ቅዱስ አትጸልይም? እኔ ይኸው ሶስቱ አንድ አምላክ ነው፣ አንድ ላይ ማለት ነው። እኔ በሶስቱ ነው የሚጸልየው። ግን ኢየሱስ ስንቶቹ ነው ያልከው? አሁን ይኸው አብ ወልድና መንፈስ ቅዱስ ይሄ አንድ ላይ አይ ማለት እኮ ይሄ ስንከፋፈለው ነው እንጂ በእንትኑ አንድ ናቸው፣ ስራቸው አንድ ናቸው። አሁን እዚህ ላይ ዮሐንስ ስራቸው አንድ ነው። አዎ ኦኬ፣ በጣም ጥሩ። ሶስቱም ተሰቅለዋል? አልተሰቀለም ሶስቱ። ስለዚህ ስራቸውም ይለያያል ማለት ነው። አንዱ የስቅለትን ስራ ይሰራል፣ ሌሎቹ ደግሞ በስራ ይለያያሉ ማለት ነው። ስራቸው አንድ ነው ማለት ነው። እሱዬ እዚህ ላይ እኮ አሁን እንደምናገረው ከሆነ ማለት ነው መጽሐፍ ቅዱስ ላይ እዚህ መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እንደምናገረው ከሆነ እንደዚህ ይላል እኮ ኢየሱስም እንዲህ አለው፣ መንገድ እኔ ነኝ፣ እውነትም ሕይወትም እኔ ነኝ፣ በእኔ በኩል ካልሆነ በቀር ወደ አብ የሚመጣ የለም ይላል። እንደገና ደግሞ ወደ ታች ዝቅ ብሎ ቁጥር 9 ላይ እንደዚህ ይላል፣ ኢየሱስ እንዲህ አለ፣ አንተ ፊልጶስ ይሄንን ያህል ጊዜ ከእናንተ ጋር ቆይ ሲኖር አታውቁኝምን? እኔን ያየ አብን አይቷል። እንዴትስ አብን አሳየን ትላለህ? እኔ በአብ እንዳለ አብም በእኔ እንዳለ
አታምኑም እያለ ይናገራል ማለት ነው። በጣም ጥሩ። ስለዚህ ኢየሱስ ክርስቶስ ወደ አንዱ አምላክ የሚያደርስ ድልድይ እንጂ አምላክ አይደለም ማለት ነው አይደለ? በላይ በኔ በኩል ካልሆነ አንድ ሰው ወደ አብ እንትን የለም እያለ ነው። ስለዚህ ወደ ማን የሚወስድ ድልድይ ነው እሱ?